ኢትዮጵያ ውስጥ ትልቁ ችግር ሰው እንዳያድግ የሚያደርገው እዚህ ጋር እርጥብ ስከፍት አንተ እዚህ ጋር ሻይ ነው መክፈት ያለው እርጥብ በሻይ እንዲባል እዚህ ጋር እርጥብ ሲከፍት እዚህ ጋር እርጥብ ትከፍታለህ እሱ 50 ብር እዚህ ጋር 40 ብር ትሸጣለች። ይሄ ነገር ምንም እንዳናድግ የሚያደርግ ነገር። ሰላም የ30 ቢሊዮነር አቤኔዘር እንዴት ነህ? ይሄ አሁን ያለው የምታየው አቤኔዘር 2018 ላይ ብዙ ነገር ያሰበ ቢሊዮነር ለመሆን ያሰበ ነው የምታየው። አሁን 2030 ላይ ደግሞ ያለው አቤኔዘር ቢሊዮነር ሆነ ብዙዎችን እየረዳ በስር ብዙ ነገሮችን ታንቀሳቀስ እየተራመደ ፀሐይ ነው ምሳሳት አካባቢ ነው። ሌላ መሳፈሩ አንድ ታክሲ አለ በእግሬ ሄድኩ ታክሲውን ረስቼ ማለት ነው። ምን በዚህ ጠራራ ፀሐይ የመጣሁት ሰዓት ምናምን ቢሰጭ ስልኬ የለም ብመለስ አላገኘሁም። እየሳኩ ደሜት ነው የብድ ሳቅ የለም ብዙ ነገር ብቻ ስፔሻሊ ደግሞ ደቡብ ላይ ስትወ ምናምን ነገር ብዙ ነገር ነው የምትበላው። ስራ ስር ነው የምትበላው። ቦዬ ስኳር ድንች በቆሎ ምናምን ሳያስበላ እንትን አለ ይበላል። አሁን እንዳልኩ ያልኩትን ነገር ካላሳካው ውስጥ ያለው ምቀኝነት ነው ያን ነገር ጉትስ ወደኋላ ያስቀረኛል። ነገር ስላለ ነው ምቀኝነት በጣም መጥፎ ነገር ወደኋላ የሚስብ ነገር ምቀኝነት። ማን ነው ገዝቶ ነው እና ቦታ ንቀይር። ሰላም የዩቲዩብ ቤተሰቦች፣ ዛሬ ባበደ ቪዲዮ ባበደ ገስ በሁለተኛው በ2030 ፖድካስታችን ተመልሰናል። እንግዲህ ዛሬ ያመጣነው እንግዳ ይለያል። በብሮ የሚለየው ራሳችሁ የምታዩት ይሆናል፣ ሰርፕራይዝ ነው። ስለዚህ በሁለተኛው ቪዲዮ ተመልሰናል። በመጀመሪያ ገስታችንን እኛን አክብሮን የኛን ሐሳብ ከኛ ሐሳብ ጋር ተስማምቶ ስለመጣ ከልብ ልናመሰግነው እንወዳለን። ወደ ጥያቄዎቹ ከመሄዳችን በፊት ፖድካስታችንን ከመጀመራችን በፊት ገስታችን ራሱን እንዲያስተዋውቅ እድል እንሰጠዋለን ማለት ነው። ዛራ ማኑኤል ይባላል። የኢንፎርማቲክስ ኮሌጅ አይቲ ዲፓርትመንት ሁለተኛ ዓመት ተማሪ በአሶሳ ዩኒቨርሲቲ የመጣሁት ከሐዋሳ ነው። ባጭሩ ይሄን ይመስላል ማለት ነው። ሐዋሳ ቤሌማ ሰፈርህን ምናምን ሐዋሳ ምን አይነት እንትን እንደሆነ ንገረን፣ የመጣበትን። ሐዋሳ ያው ተወልጄ ያደግኩት ጎርጓዳ ሰፈር የሚባል አካባቢ ነው። ጀስት ጎርጓዳ ሲባል ያው ሰፈሩ ትንሽ ብዙ አካባቢ በእኛ ዙሪያ ያሉ ሰዎች ዳገት ላይ ነው ያሉት፣ እኛ ከስር ነው ያለነው። ጎርጓዳ ይባላል። ያው የጥንታዊ ሰፈር ነው። ስለ ሐዋሳ ላይ ካሉ 5-6 ሰፈሮች መጀመሪያ ከነበሩት አዲስ ክንት ካላሉት 404 የሚባል የሆነ ጥንታዊ ሰፈር ነው እና የጎርጓዳ ሰፈር ልጅ ነኝ። ሴቭ ነው ስፓቱ? አዎ ጀንትን ነው። ኧረ አሁን በፊት ምናምን ጎርፍ ያስቸግረን ነበር ነገር ጎርጓዳ እንደነበረው በፊት ነው። ሆይደ ሳይመጣ በፊት ቤታችን እንትን ነው ያው በፊት እንትን ነበር። ውሃ ልክ የለውም ጭቃ ነው። ከዛ በውሃ ልክ መከላከል ጀመረ ማለት ነው። ቦይም አልነበረውም በፊት በር ላይ በግቢ ውጭ ላይ ውሃ የሚያሳድፍ ቦይም አልነበረው። እስቲ ያ ነገር ከተስተካከለ በኋላ ሶልቭ ማድረግ ይቻላል። ቢፎር 10 ይር ምናምን አካባቢ ነው ያ ነገር የነበረው። አሁን ላይ ያው ሶልቭ ማድረግ ተችሏል ማለት ነው። ሐዋሳ እናንተ ሰፈር ማለት ነው። ጎርጓዳ ሰፈርም ይሁን ሐዋሳን እስኪ ምን ነው ለየት የሚያደርግ ከሌሎች የኢትዮጵያ ስፍራዎች ለየት የሚያደርጋት ነገር? ጎርጓዳ ሰፈር ስለ ብዙ ኔጌቲቭ ነገርም አለ፣ አንድ ሰፈር ብዙ ፖዚቲቭ ነገር አለው። ፖዚቲቭ ነገር ምን እንደሆነ ታውቃለህ? አንዱ ለአንዱ ያለው ነገር ደስ ይለኛል። ጀስት ለመተባበር ለምሳሌ መተሳሰብ ምናምን ነገር መተሳሰብ ስለ አሁን ለምሳሌ ጀስት የሆነ ሰው የሆነ ነገር አድርጎ ሲመጣ ጥፋትም ሊሆን ይችላል ምንም ሊሆን ይችላል። አንተ አሁን ለኔ ጓደኛዬ ወንድሜ ብትሆን እኔ የሆነ ነገር አጥፍቼ ስመጣ እኔን ደብቀኸኝ ከዛ በኋላ ነው እኔን አንተ የምትለኝ ለሰው ለውጭ ሰው ከማጋለጥ ይልቅ አንተ መጀመሪያ እኔን ከቨር አድርገኸኝ ከዛ ያ ሰውዬ ከሄደ በኋላ እኔ ራሴ እንደፈለኩ ባደርግ ይሻላል። በዛ ነገር የሚያምኑ ሰዎች ናቸውና ሰርቄም ገድዬ ቢሆን ብቻ ሞት መግደል ሰርቄው የሆነ ነገር ፋውል ሰርቼ ሰፈሬ ሮጬ ስመጣ ማንኛውም የሚያቀኝ ሰው ከቨር ያደርገኝና ከዛ በኋላ ለቤተሰቦቼም ተናግሮ ያ ነገር ከማምጣት እኔን እዛው ይቆነጠኛል ማለት ነው። ገባ ለምን እንደዚህ ታደርጋለህ ምን አድርገህ ነው ምናምን ነገር አለና ያንን ባህል ወደዋለሁ። ጀስት ስለሆነ መዋዋስ ነው የሆነ ሶሻል ላይፍ በጣም ነው ደስ የሚለው። ስለዚህ ሁላችንም ዘሴም የሆነ ሌቭል ላይ የምንኖር ስለሆነ በቃ የሆነ መዋዋሱ ምናምን ነገር አንዳንዴ የማጠብቀው ነገር ሰው ሲዋዋስ ታያለህ ታውቃለህ። በጣም እንደዚህ ቤት ውስጥ ብዙ የምጠቀም ፕራይቬት የሆነ ነገር እሱን ነው የምልህ። በቃ ያ ነገር ምናምን ነገር ሲሆን ደስ ይላል ህብረቱ ምናምን ነገር። ያው ኔጌቲቭ ፓርቱ ደግሞ ትንሽ ያለንበት አካባቢ ልጆቹ ምናምን ነገር ያው አሁን ላይ ደግሞ እንደምናየው የከተማ ልጆች ሲባሉ ብዙ የሆነ ሱስ ምናምን ነገር ያጠቃቸዋል። አሁን እንደምናየው ያው የኛ ሰፈርን በዛ ነገር ተጠቂ ነው። እኔና የተወሰኑ ልጆች ነን እግዚአብሔር ይመስገን እንደዚህ አይነት ቦታ ላይ ያለ ነው እና ያው እዚህ ግቢ ላይ ያለ ነው ስልክ እንደዛ አይነት ነገር የተረፍነው ምናምን ነገር ብዙዎቹ በዛ ነገር አዲክትድ ናቸውና ያ ነገር ትንሽ ኔጌቲቭ ፓርት አለው። አዎ ሰፈራችን ያ ነው። ያው ጎርጓዳ ካልሽ ሐዋሳ ላይ ማንንም የሚያሳይ ይችላል ማለት ነው።
እዛ ሰፈር የሚወራው ሲዳመኛ ነው? ኖ ሐዋሳ ነው። እሺ ሐዋሳ እንዴት ሐዋሳ የሲዳማ ነች። ሐዋሳ ኦብቪየስሊ ሲዳማ ነች። የሲዳማ ክልል ውስጥ የምትገኝ ነች። አሁን እንግዲህ በአዲሱ ክልል መስራት መሰረት ዋና የሲዳማ ክልል ዋና ከተማ ሆናለች። ሲቲ ነች ማለት ነውና ጎርጓዳ ሰፈር ያለው ማጆሪቲው ብዙ ወላይታ ይበዛል። እኔ አሁን እናት አባቴ ወላይታዎች ናቸው። ኦኬ ኢትዮጵያዊ ነን ግን ወላይታ ናቸው። እንትን ነው ታውቃለህ? እንዴ ቢላስ እሺ የሐዋሳ እንትን አለ ሱሙዳው አለ አይደለ? እሱ ሱሙዳ ሚንስ ሐዋሳ አደባባዩ አሁን ሐዋሳ መለያዋ የምታያት ማለት እሷ ከዛ ወደዛ ሲዳማ ይበዛል፣ ከዛ ወደዚህ ወላይታ ይበዛል ማለት ነው። አሁን ለምሳሌ እኔ ጎርጓዳ ሰፈር ነኝ። ለኔ ይቀርባል ኮረም፣ ሙቅሮ፣ ቄራ፣ 01 ሞቢ የሚባሉ ሰፈሮች አሉ። ሁሉም ሰው ወላይትኛ ነው ብዙ ጊዜ የሚናገሩ። አሁን ሰፈራችን መደዳው በዚህና በዚህ 15 ግቢ ቢኖር 12 ወላይታዎች ናቸው ያሉት። ሶስቱ ያው አማራ ትግሬው በቃ ብዙ ወላይታ ነው ያሉበት አካባቢ። በዙሪያም በክፍለ ከተማይም ምናምን በቃ ብዙ ወላይታ አለ። ግን አሁን ያው ጀስት ሲዳማ ነው ምናምን ነገር እየበዛ ያለው ያው አካባቢውም ነው ግዴታም ነው። ሲዳማ ግን የወላይታ ሰፈር ነሽ ማለት ነው? አዎ የዲቻው ሰፈር ነው። የዲቻ ሰፈር አሁን እንደው ሐይቅ ዳርም ስትሄድ አሳ ምናምን ለመብላት የወላይቶች ማህበር ብለህ ነው የምትሄደው። ኦኬ እዛ ጋር አለ ሐይቅ ዳር ወላይቶች ማህበር ምናምን ብለህ ትሄዳለህ ማለት ነው። በዚህ ልክ ኢትስ ኖርማል ባይዘው አብሮ ለመኖር የሚመች ህዝብ በተለይ ሲዳማ ኢዝ ፐርፌክት። ሲዳማ በጣም ምቹ ህዝብ ነው። በጣም አስጠግቶ ምን ብሎ እንደፈለግን አሁን ስለ ሰው ሀገር ላይ ደው ላይ እንደዚህ ማለት ሌላ ሰው ቢሆን ፖለቲካ አድርጎ አንደርስታንድ ሊያደርግ ይችላል ነበር። እነሱ ግን በምንም አይነት ወይ እንትን አላሉትም። በጣም ሲዳማ ለመኖር የሚመች ሀገር ነው። ሐዋሳም ያው አልነገራችሁ ቢዩቲፉል ነች፣ ቆንጆ ከተማ ነች። እንግዳችን አቤኔዘር እንግዲህ ስለ ሐዋሳም ስለ ሲዳማም በስትክክል አድርጎ እንድናቃት እንድንስላቱ አድርጎ ነግሮናል። አሁን ወደ ጥያቄዎቻችን እንገባለን። ወደ ጥያቄዎቻችን ከመግባት በፊት ግን አቤኔዘር እያልን ነው ማን እያልን እንጥራ? ኦኬ አቤኒ የኮቪድ ጊዜ ታስታውሳለህ? የዛን ጊዜ ምን አይነት ሁኔታ ላይ እና የት ነበርክ? የኮቪድ ጊዜ ሁላችንም ያው ሃይስኩል 9ኛ ክፍል እንደገባን ሰከንድ ሴሚስተር ነበር ያ ነገር የጀመረው እና እኔ ደግነቱ አንድ ወር ምናምን ነገር ከተቀመጠን በኋላ አባቴ የሴራሚክ ድርጅት ውስጥ ስለሚሰራ ለምን ስራ አላመቻችላችሁም እዛ ሰፈር ከምትቀመጡ? ምክንያቱም ስራ ቦታውም ጀስት ከኢንዱስትሪ ፓርክ ይባላል ሐዋሳ ጠጋ ብሎ ሰው ከከተማም ውጪ ነው። ሰፊም ስለሆነ ከሰው ጋር የምትገናኝበት ነገር ብዙም እንትን አይደለም። ክሊር የሆነ ቦታ ነው ታውቃለህ፣ ላለመነካካት ምናምን ነገር እዛ ለምን አሰብን ጥሩ ነው ሰው ይፈልጋሉ ምናምን ነገር ጥንቃቄ የሚጎላቸው ወይም ከሩቅ ሰፈር የሚመጡ ሰዎችን እየቀነሱ ስለሆነ እንደዚህ ከቅርብ ሰው ያሉትን ሰዎች ለመቅጠር አስበን እሺ አለን። እኔና የሰፈር ጓደኞቼ ተሰብስበን እዛ ገባን። ለ7 ወር ሰርቻለሁ ሴራሚክ ድርጅት ውስጥ ማለት ነው። የአባቴ ረዳት ሆኜ ማለት ነው። አባቴ ነው የሚከፈለው ለአንተም ለአባትህም ነው? አዎ እኔ ራሴን የቻልኩ ደሞዝተኛ ነኝ። የስራ አጋጣሚ ነው ከአባቴ ጋር ግን አባቴ እኔን ለማዘዝ እንዲቀለው ነው ከራሱ ስራ አድርጎ የሚያሰራኝ ማለት ነው። እና እዛ ሰርቼ ነበረ። ኮሮና ሰዓትን ብዙ ሰው የሆነ ቦሪንግ የሆነ ላይፍ ሲያሳልፍ ነበር፣ ድብርት ላይ ነበር። በዛ ሰዓት እኔ ራሴን ጊዜ አድርጌ ስራ እየሰራሁ ነበር። በዛን ጊዜ ነበር ስራ የጀመረው? ስራ እኔ 9ኛ ክፍል ጥሩ ነበር። እንደው 10ኛ ክፍል ለመግባትም ቆንጆ ነገርም አዲስ ዩኒፎርም ታል ጫማ ምናምን ደስ ይላል። በቃ በዛ ሰዓት ያኔ በራስ ነበር አፎርድ አድርገህ የራስን ዩኒፎርም ምናምን አይነት ነገር የምትገዛው ነበር ማለት አይደለም። እንደዛ ሳይሆን አሁን ገንዘብ ስላገኘው ጀስት ሰፖርት አድርጋቸው በሚለው ነው እንጂ ከበፊትም ጀምሮ ያው ቤተሰቦቼ ናቸው የሚያደርጉልኝ ያንን ነገር ማለት ነው። የኮቪድ ጊዜ ከነበርከው አንተና አሁን ላይ ያለ ለውጥ አለ? በሚገባ ፊዚካሊ ሜንታሊ በብዙ ነገር ታድጋለህ። አስተሳሰብ ይቀየራል። አሁን እኔ ለምሳሌ ያኔና አሁን ያለኝ ማንነት አንድ አይደለም ታውቃለህ። ያኔ የሆነ የልጅ አስተሳሰብ ላስብ ይችላል። አዲስ ታይም ማቹሪቲ ላይ ነው ያለሁት። በብዙ ነገር ጺም እንኳን አለኝ ስለዚህ በብዙ ነገር ያው ተቀይሬያለሁ ብዬ አስባለሁ። በብዙ ነገር ፊዚካል ግን እንዲህ አልነበርክም ነው ያኔ? ነው እንዴት ነበሩ? ከእናቴ ማህፀን ስወጣም ጀምሮ ወፍራም ነበርኩ። ይሄ ጂን ነው ወፍራም ነበርኩ። ነው ጥሩ አሁን ቆንጆ ነው ብዬ አስባለሁ። የሆነ እያደግህ ስትመጣ ምናምን ብዙ ነገር ይቀንሳል። ልጅ ስትወድ ሰውነት ጠፍቶ ሊል ይችላል ምናምን። አሁን እያደግኩ ስመጣ ቆንጆ ነው፣ አሪፍ ላይ ነኝ ነው። አሁን እናንተ ናችሁ የኔ ውፍረት የሚታያችሁ እንጂ
እኔ አገሬ አም ሴክሲ ፐርሰን ነኝ ማለት ነው እንዴ። እኔ ለውጡን ሰርተህ እንዳልክም እንዳሊም እንትን የመጡ ለውጦች አሉና እነዚህ ለውጦች ሰርተህበት የመጡ ነገር ናቸው ወይስ ግራዱዋሊ ለራሳቸው? ልክ ነሽ። በራሳቸውም የመጡ ለውጦች አሉ። ያው ራስን ፕላን አድርገህ እንደዚህ ባደርግ የተሻለ ይሆናል ምናምን ብለህ አስበህ የምታደርጋቸው ነገሮች አሉ። ብዙዎቹ ግን በራሳቸው የመጡ ነገሮች ናቸው። ምክንያቱም እድሜ ብዙ ነገር ያስተምራል። አሁንም ቢሆን እኔና ከኔ ያው የሚያስተምረኝ አስተማሪ አንድ አይነት ነገር ላይ አንድ አይነት ደረጃ ላይ አይደለም ያለነው። በአስተሳሰብ በምንም ደረጃ እሱ ከኔ የተሻለ ነው። እድሜ ብዙም ያስተምራል። በራስም ደግሞ ይሄ እንደዚህ ባደርግ ይሻላል ከምታየው ነገር አንጻር ግዴታ ከአንድ ነገር ለመማር ራስን መሳሳት የለብም። ካንተና ካንተ መማር አለብኝ ማለት ነው። ያንን ነገር አይቼ በመጠንቀቅ የሚያመጣው ነገር አለ። በጊዜ ሂደትም በራሴ ላይ መጣም ለውጥ አለ። ከዛ ጊዜ ጀምረው አቺቭ ያደረከው ነገር አለ? ያው ግቢም አንድ ነገር ነው። በዚህ ሰዓት ታውቂያለሽ፣ ያው ሁሉ ተማሪ እየወደቀ ምናምን ነገር እዚህ ጋር መገኘት ያው የመጣንበት በአቋራጭ ቢሆንም ጀስት ጥሩ ነገር ነው ብዬ አስባለሁ። ኔክስት ዋን ደግሞ ያው አይቲ መማር ደስ ይለኝ ነበር በፊት። አሁን ላይ ግን ለመምረጥ ተቸግሬ ነበር። ያው ያን ዲፓርትመንት የምፈልገውን ዲፓርትመንት መግባቴ ያም አንድ ነገር ነው። ጥሩ ነው ብዬ አስባለሁ። ምንድነው የተቸገረው? ከድሮ ጀምሮ አይቲ ከሆነ አይ እንትን ከመጣው በኋላ ግቢ ከመጣው በኋላ እያየው ደግሞ ጀስት እንትን መማር ፈልጌ ነበር። ኤሌክትሪካል ኢንጂነሪንግ ኮምፒውተር ኢንጂነሪንግ መማር ፈልጌ ነበር። ከዛ አንድ ሰው አለ ስለዚህ ባይቲ ተመርቆ አሁን ባንክ ላይ ምናምን ነው የሚሰራውና በጣም ጥሩ ነው አይቲ ብትማር ይሻላል ምናምን ነገር አለ። እኔ እንደ ሆስፒታል ላይ መስራት አጋጣሚ አግኝቼ ነበር። ሆስፒታል ላይ መስራት አጋጣሚ አግኝቼ ነበር። ስላልፈለኩ ሆስፒታል ፔሸንት ምናምን ማየት ስለማልፈልግ ነው ባንክ ላይ ገባሁት። የተሻለ ደግሞ ውስጥ እየመጣሁት ምናምን ነገር ብሎ ያ ሰው እንዲሽረኝ ኦኬ እሺ በቃ እኔ ምንም ፔሸንት ችግር ካገኘሁም ሰራለሁ በቃ ምናምን ብዬ ያን 5 ዓመት ከምቆይ ራሴን እንትን ከማር ካልኩሌሽን ላይም ብዙ ስላሉ ስለዚህ አይቲ መረጥኩ ማለት ነው። ያም ነገር ለኔ አንድ ነገር ነው። ቀላል የሚታይ ነገር አይደለም። ባለፉት 6 ዓመታት ያለፉ ቻሌንጆችን ደግሞ እንቅፋቶች ይኖራል? ቻሌንጅ ያለፉት 5-6 ዓመታት ላይ ምን አጋጠመኝ እንጃ። ቻሌንጅ የሚያል ቢግ ቻሌንጅ እንዲህ ህይወቴ እንደዚህ አድርጎታል። ቻሌንጅ ኢንፍሉዌንስ ያደረገው እንትን ጫና ያሳደረበት ነገር የለም ማለት ነው በህይወት ላይ? ይኖራል ግን እንዴት ስለ አሁን ግቢ ውስጥ አሁን ለምሳሌ ብዙ ቻሌንጅ የሚያደርግ ነገር አለ። ቴንኪው እና አሁን ለምሳሌ የምታገኘው ሰው ሁሉ ቻሌንጅ ነው እንዳለ ሁሉም ስለ አንዳንዴ የመጣህበት ማጆሪቲ አለ። ስታድግ ከአንዳንድ ሰው ጋር ስታድግ የዛን ሰው ባህሪ ታውቃለህ። ምን ታደርግ ጅግ ይሳደግ እዚህ ስትመጣ ደግሞ እንደዛ ይመስልህና ሁሉንም ሰው የሆነ ትረስት ቢልድ ለማድረግ ትፈልጋለህ እና እዚህ ግቢ ራሱ የሰው የተለያየ ባህሪ ቻሌንጅ ነው። አንዱ ቻሌንጅ ነው እሱ። ጀስት እኔ ከዚህ በፊትም ያው ብዙ እንትንም አልደረሰብኝ እንትን ብያለሁ ብዬ አላስብም። ቻሌንጅም አልደረሰብኝ። ያው ይሄ ነው ከዚህ ከመጣው በኋላ እዛስ ማለት ሳንገባ በፊት 2-3 ዓመት ነው። ከዛ በፊት ያሉት ያው ከኮቪድ ጀምሮ እስካሁን ድረስ ይሄን ያልሽልሽ ገባኝ። ያው እንዲህ ለማጥራት አረ እንደዚህ አይደለም። ብዙ እንትን የምጫነቅ ሰው አይደለም ለማንበብ ምናምን ነገር ትንሽ እንዴት እንደሆነ ታውቃለህ። ያነበብኩ ነበርና ጥሩ ጀስት በዛ ሰዓት የሆነ ማይሆን ነገር ተፈጠረ። የሆነ አክስቴ አረፈች ምናምን ነገር ከፈተና ከ15 ቀን ምናምን በፊት የማንበብ እንትኑንም አላገኘውም። እንደው የሰው ልጅ ለፈተና ሲደርስ ምናምን ትንሽ ኮንሰንትሬሽን ያበዛል ሞቲቬትድ ነው። ግን ያን ነገር እኔ እሷም እንትን ስላልነበረች እንትን ማድረግ አልቻልኩም። ምክንያት አደረኩት እንጂ ያው እሷ ምን ያለም እንትን ያደርግብኛል ብዬ አላስብም። ቅርብ ሲሆን እኮ ያወዛግባል። አዎ ቢያንስ ታነባለህ። አዎ እና እኔ ብዙም እንትን ብዙም ሐሳቤ አመሰግኛለሽ። አዎ እንትን ነው ስለ እንዴት ነው ታውቃለህ፣ ሐሳቤም አልነበረም። አዎ ብዙም እንትን ሳይሆን እኔ ብዙም አላሰብኩም ነበር። ቤተሰብ ብቻ ነው የሚያስበው እና እኔ የመጀመሪያ ልጅም ስለሆንኩ እናት አባት ግዴታ ዩኒቨርሲቲ ትገባለህ፣ ትመረቃለህ፣ ስራ ትይዛለህ ምናምን ብለው እንደሚያስቡት አይነት አስተሳሰብ የለኝም እኔ እንደነሱ። ስለዚህ ስራ ምናምን ብሰራ ይሻለኛል ብዬ ነበር የማስበው። ግን አሁን ባለበት ሁኔታ በጣም ደስተኛ ነኝ። እንኳንም ወደዚህ መጣሁ ብያለሁ ማለት ነው። ኦኬ አሁን እዛ ጩጬ ያለሽ የሆነ የኮቪድ ታይም ምናምን ከፋ ዘርጋ ምናምን መስራት ይመስለኛል
ቻሌንጁ እንዳትገባ ይሄን ያለ ዩኒቨርሲቲ ለመግባት ሞቲቬትድ እንዳትሆን ያደርጋል። ባይ ዘ ዌይ እንዳትማር ከሚያደርገኝ ነገር አንዱ ገንዘብ መልመድ ነው። አሁን በዛ እድሜ እኔ ሃይ ስኩል ላይ ያለው አካውንት አውጥቼ ስለ ድርጅቱ አሁን ንግድ ባንክ አካውንት ሁላችንም ይኖረናል። ድርጅቱ ደሞዝ የሚከፍለን በወጋገን አካውንት አስገብቼ ከኩል ከሰራተኛ ጋር ባንክ በብር ገብቶ ከአባቴ ኋላ አሁን በኢቲኤም ምናምን ሳወጣ ያን ነገር ለመድኩትና ተምሬም እዚህ ጋር ነኝ። ታውቃለህ ከኔ ጋር አብሮ ደግሞ የሚሰሩ ሰዎች አሉ። አርባ ምንጭ ዩኒቨርሲቲ ኢንጂነሪንግ ተምሮ ዲላ ዩኒቨርሲቲ፣ ዋቸሞ ዩኒቨርሲቲ እዛው ደቡብ አካባቢ ማለት ተመርቀው ኮሮና ሰዓት እዛ ከኔ ጋር ስራ የሚሰሩ እኩል ደሞዝ የሚከፈሉ ሳይ ደግሞ ይሄ ነገር ተስፋ ተምሬም እዚህ ነኝ። እነሱ የተማሩበትን ጊዜ በሰራ ወይም በውጪ ዝም ብዬ የማታ ወይም የርቀት በማር የተሻለ ነገር ላይ ደርሳለሁ ምናምን ብዬ አሰብኩና ብዙም እንትን አልነበረኝም። ከፋዘርሽ ጋር ምናምን መስራት ቢዝነስ ማን ከፋሚሊ ጋር አትስራ ምናምን የሚባል ነገር አለ። ማዘዝም ይደብራቸዋል። ኧረ በዚህ አጋጣሚ እኔ አባቴ ብቻ አይደለም ሂዝ ማይ ቤስት ፍሬንድ አለኝ የምለው ጓደኛዬ አባቴ ነው። በዚህ ሰዓት ማለት አሉ ቤስት ፍሬንድ የምላቸው አንድ ጓደኞች አሉኝ፣ ግን አባቴ ከማንም ከምንም በላይ እኔ በጣም ጓደኛዬ ነው እና እንዴ ብዬ ልንገር፣ አሁን አንተ ከሱ ጋር ተግባብታችሁ እዚህ ግቢ ከመጣችሁ 3 ዓመት አብራችሁ ናችሁ። ከሱ ጋር አብረህ ስራ ትሰራ ያለው ስሜት አለ። እኔ ከዛ በላይ ደስ ብሎኝ የምሰራው እና ሲለኝ በቃ ደስ ነው። እሱ ምን አይጎዳኝም፣ እኔም እሱን አላስቀይመውም። በቃ በመረዳት ምንም ፊል ሳላስበው ኢቭን አስበው እስኪ 7 ወር ሙሉ አሁን ለምሳሌ ከምን ነግሬሻለሁ፣ ስራ ቦታው ወጣ ብሎ ነው ብያለሁ ትንሽ እና ወደ ቤት ስለማንመለስ ለምሳ እኔ ነኝ ምሳውን ይዤ እመጣለሁ። ለሁለት የምንበላው እሱ በፊት እሱ ነበር የሚወስደው፣ አሁን እኔ ነኝ የሁለታችንም እሄዳለሁ። 7 ወር ሙሉ ከአባቴ ጋር ስበላ እጫወታለሁ። ከዛ ከምሳ መልስ ስራ እስክትገባ ኮፊ ታይም አለ። ከዛ በቃ ብዙ ነገር ነው ያ ስራ የጠቀመኝ ደግሞ ነገር አባቴን በደንብ አወቅኩት። ታውቃለህ ሲነግረኝ ምን ሰርቶ እንደማያመጣ ምን አድርጎ እንደማያመጣ ገባ። ያንን ነገር አንደርስታንድ ማድረግ ቻልኩና ምንም ከቤተሰብ ጋር መስራት ክፋቱ እንትን ነው። የንግድ ስራ ስትሰራ ምናምን ነገር ኢንቨስት አድርገህ የሆነ እንትን የሚሆን ነገር ስራ ምናምን ሲሆን ትንሽ ሊያጭቃጭቅ ይችላል። ታላቅ ሆኖ ብዙ ማግኘት ይፈልጋል፣ ታናሽ ስለሆንክ ትንሽ ሊሰጥ ይፈልጋል። አብረን እኩል ሰርተን ያ ነገር ነው ትንሽ እንትን የሚፈልገው። ቤተሰብ ብዙም እንትን ገንዘቡንም የጠየቀኝ ሰው የለም። ተፈለኩ ነው ለእነሱ ማድረግ የነበረው ብዙም እንትን ያገኝ ነገር የለም። አሪፍ እኔማ እንትን ለማለት የፈለግኩት አላ ከፋሚሊ ጋር መስራት አንዱ አንዱን እንዲያዘው ማለት እኩል ሰሩና እሱ ከላይ ነው አንተ ከታች ምናምን ነገር ከሆንክ የሆነ እቃም ቢሆን የሆነ ነገር አምጣ የሆነ ነገር እንደዚህ አሁን አንተ ሌላ ስራ እየሰራ ወይ ደግሞ ቁጭ ብለህም ይሁንሽ የሆነ እቃ አምጣ ምን አለ ማለት ሞራሉ አለው ወይ አንተም አይደብርህም ወይ ማለት አሁን ማታወቅ ሰው ከሆነ ከስር ነው ታዘዋለህ በቃ ግዴታው ተረዳው። ግን ያንተ ፋሚሊ ምናምን ጀለስ ብራዘር ምናምን ሲሆን የሆነ ይደብርሃል ለማዘዝ ምናምን። እሱ እንደዛ የለም እንደነገርኩሽ እሱ ለእቃው እሱ ቅርቡ ነው ተነስታ አምጣ ይለኛል ማለት ነው። እቺን 7 ወር ነው የሚያርፈው። ሌላ ሰራተኛ ላይ ሰሞን ይችላል። እኔ ግን የመስማት ግዴታ አለብኝ። አባቴ ባይሆን እንኳን ታላቄ ነው አይደለ? ያንን ነገር እንትን ማድረግ አለብኝ። ታላቄ ባይሆንም አለቃዬ ነው፣ በሳቱ ግዴታ መስማት አለብኝ። ስለዚህ አመጣለሁ። ምን ማለት ከደበረኝም ከከፋኝ በግልጽ እነግረዋለሁ። አሬ ነገር ደክሞኛል፣ ሌላ ሰው ሊያዝ ይችላል ማለት ነው። ገባ? እንደዛ ነው እንጂ ብዙም እንዲህ ሼም መያዝ ምናምን ነገር የለም። እንደዛ ዋናው እኮ ከፋሚሊ ጋር ለመስራት ምናምን ሼም ነው። አሁን ያ ፍሬሽ ሆኖ ገብቶ ምናምን አንተ ከላይ ሆነ ተሳስቶ የሆነ ኪሳራ ውስጥ ብትገባው የሆነ ነገር ቢያጋጥም ፋሚሊ ስለሆነ እንደሌላ ሰው አትናገሩም። አሁን እንዳልኩሽ ኢንቨስት ታደርግ ምናምን ነገር ነው። ይዛል አሁን እኔና እሱ አንድ ድርጅት ውስጥ ነው የምንሰራው፣ ለአንድ ድርጅት ነው የምንሰራው። ምንም የሚያጋጨን ነገር የለም። አምጣ ያለኝን አመጣለሁ፣ እንደዚህ አድርግ ያለኝን ማድረግ ነው። በቃ ብዙም እንትን የሚሰራ ስራ የለም። ስለ በቃ አሪፍ ነው። ሰዓቱም ኮሮና ስለሆነ የሴራሚክ ምርቶች ብዙ የሚሸጥበት ነገር አለ። ምክንያቱም ግንባታ የለም። ሴራሚክ ምርት የሚሸጠው ግንባታ ሲኖር ነው። ያው ስራው ብዙም እንትን አይደለም። ቢኖርም ግዴታ የመስራት ግዴታ አለብኝ። ምንም እንትን የሚያስቸግር ነገር አይደለም ለኔ። ኦኬ ባለፉት 5-6 ዓመታት ውስጥ እንደዚህ ባደርገው በጣም የተሻለ ነው ብለህ የሚቆጨ ወይም ደግሞ እንደዚህ ባላደርግ ይሻል ነበር ብለህ የሚቆጨ ነገር አለ? ምን ብዬ እንደማስታውቃለህ አሁን ለምሳሌ ኢሳት የቤተሰቦቼ ጥገኛ ነኝ አይደል? እኔ ስራ ብሰራ ይሄን ነገር አላገኝም ብዬ አስባለሁ። ትንሽ ክረምት አካባቢ ግቢ ከመጣቴ በፊት ኤሌክትሪሻን እና ጅብሰም ምናምን ነገር ሞክር ነበር ታውቃለህ። ያንን ነገር ባደርግ በኢሳት ረጂ እንጂ ተረጂ ምን ብዬ አስብ ነበር ታውቃለህ። አንዳንዴ ባልማር ያስብለኛል።
ይሄን ነገር ባላደርግ ያስብለኛል። አንዳንዴም ደግሞ እንኳን መጡ ግን አሁን ትቼዋለሁ ያን ነገር። አሁን እንትን ካልክ ስላልከኝ ነው ምንም ተቀብዬው አክሰፕት ምንም በጣም ወድጄዋለሁ። ባልወደው ምንም ስለማላመጣም ወደ ግዴታ አለብኝ። አይ በጣም ወድጄው ነው ያለሁት። በጣም ደስ የሚል ሁኔታ ላይ ነው ያለሁት። ዩኒቨርሲቲ መግቢያ ውጤት ስታመጣ ምን ተሰማ? ማነስ አየለ ውጤት እንዴት እንደሆነ ታውቃለህ? ቀኑ የሆነ ዊኬንድ ላይ ነው እና ሰፈር ውስጥ የሆነ ፕሮግራም ነበረና እናቴ እዛ ፕሮግራም ላይ ነበረች። ጨላፊ ምናምን ነገር ስታፍ አለ። ከዛ ውጤቴን አይቼ ያው ሪሚዲያል ምናምን ጀስት ቲንክ አደረኩ። በቃ ግማሽ በታች ሆነ አታልፍም ነው። ከዛ 200 ምናምን ነበረ። እጂ ነገርኳት ቆማ ነበርና አረ እንደዚህ ውጤት አልመጣም ነው እንጂ አሬ ራሱ ጉዳይ ብላ ምናምን ያላች ቁጭ በላው ምናምን ነገር። ከዛ ቤት ከገባን በኋላ ምን ነበር ያልከኝ? ማታ ስለ ቅድም ምን ነበር ያልከኝ? አይ ውጤት እኮ የማን ነው ያለችኝ። የራሴ ነው አልኩት። እንዴት አለች? አዎ እየነገርኩ ምናምን ነገር በቃ ትንሽ ተናደደች፣ አግሬሲቭ ሆነች ምናምን ነገር። ፋዘሬ ደግሞ በቃ ችግር የለውም ማንኛ እኔ በደንብ ሰምታስ ረዳት አገኘው ብሎ ነው እሱ ራሱ ጋር ሊያስተገረረኝ ነው ታውቃለህ። ብዙም እንትን የለውም ብዙም ችግር የለውም ምናምን ነገር አለ። ከዛ እሺ በቃ ምናምን አለች። በመሀል ትዝ ይላታል ታውቃለህ። ቁጭ ብለና እዛ እኔ ያኔ ከግቢ ወጥቼ ሳማረር የነበረው ስለ ምግቡ ሳምንት ምናምን ቆይቼ 2 ቀን 3 ቀን ካፌ ለበላሁት ምግብ ሳማረር ስለ ፈተናው አታወራም እንዴ? ስለ ምግቡ ብቻ የምታወራው ምንድነው ትለኛለች ታውቃለህ። ለምን አንተ ለምግቡ ነው እንደገባኸው ምናምን። ስለዚህ አንተ ሲጀምር አንተ ምግቡ ያስጨነቀ ትምህርቱ ያስጨነቀ ምናምን ትለኛለች። ከዛ በኋላ ቁጥር ያው ያ ነገር እንዲያ መምጣቱ ነገር ታወቀ። የሚያሉ ጊዜስ ምን ተሰማ? እሱ ደስ ይላል። ቢያንስ ተስፋ አለኝ ምናምን ነገር አልኩ። እኔ ደግሞ ሐሳቤ ያው ሁላችንም እንደምናስበው ሪሚዲያሉን ተምሬ ሀገሬ ላይ ወይ ዩኒቨርሲቲ አስቀይሬ ወይ እንትን አድርጌ ፍሬሽ ዳይሬክት ለመማር ነበረ። ሁላችንም በዚህ አልመጣ ምናምን የሚል አስተሳሰብ ነበረና ሁላችንም እኔም እንደዛ አስቤ ነበር። እሷም ሪሚዲያል መምጣቱ ሰነጋር በቃ ዝም አይሆነ ተናግራኝም ስለነበረ ሼም ጥሩ ነው ምናምን ነገር አለች። ፕሌስመንት ሪዛልት ተሞላ። ከዛ እሷ ደረሰኝ ምን እንደሆነ አላውቅም። አሱሳ ታውቃለህ። ሁላችንም እንደዛ ምንም ሰምተሽ አታውቂ? ያው የቤኒሻንጉል ዋና ከተማ እንደሆነች ታውቃለህ። ሲቪክስ መጽሐፍ ጀርባ ላይ ምናምን ታነባለህ። በቃ እኔ ሲጀመር ምንም አላውቅም። እኔ ጋምባና ቅርብ ለቅርብ ይመስሉኛል ወይ ደግሞ ካፒታል ሲቲ ይመስለኛለች የጋምቤላ ምናምን በቃ እንደዛ ነገር ነው። ከዛ አልመጣም ብዬ ሩቅ ነው ምናምን ተባብለን እኔ አላውቅም በመኪና እንደዚህ ነው አንዱ ምን አለኝ አረ መንገዱ ከርቀቱ አለ በቃ ቦይንት ታደርጋለህ አትችልም ምናምን በጣም ሩቅ ነው ምናምን ነገር የአንድ ቀን የሁለት ቀን መንገድ ነው ምናምን ሩቅ ሲለኝ ትንሽ እንትን አለኝ። ከዛ አንድ ሰው አለም ጥሩ ነው ሀገሩ ምናምን ብሎ ሰከሰኝ ሳይሆን ጥሩ አድቫይስ ነው የሰጠኝ። ጥሩ ነው ሀገሩ እንደዚህ ሂድ ምናምን ነገር አለኝ። ከዛ ሂድ ያለኝ ሰውዬ የሆነ ነገር ሰፖርት አደርጋለሁ አለኝ። በቃ ተስማማን። ስታይል ይመጣ እንደዚህ ውጤቱና አንተ የጣርከው ያጠናው ያነበብከው ምናምን ዘሴም ነው ያ አልፋለሁ ብያ እንዴ በጣም ዩኒቨርሲቲ መፈተን ማለት በጣም ከባድ ነው። የዘራን ነው አጨር ያ ምንም እኔ አልተገረምኩም። ቢኮዝ ያ ራሱ ትንሽ በዛ ነው ሚንስ አንዳንዴ አውቃለሁ ትንሽም ቢሆን አንብቤያለሁ አይቻለሁ ከተማርኩትም ነገር አንፃር ምናምን ነገር የሆነ ነገር እንደምሰራ እርግጠኛ ነበርኩ። ስፔሻሊ አሁን ለምሳሌ እኛ አቲቲዩድ በደንብ ይሰራትና ባዮሎጂ ነገር ነው እነሱ ነው እንጂ ያን ጭራሽ እነዛን ትንሽ ስለሰራው ነው ይሄንን የሚያመጣው ታውቃለህ። እነሱ ትንሽ ከ50 ስለነበሩ ነው እነሱ እንደዚህ እንትን ለማድረግ የቻልኩት። ያው ከእንትን ካልኩ ከለፋሁት ጋር ሴፍ ነው አሪፍ ነው አልተጎዳውም ብዙ። እና እዚህ መምጣት ይቆጫል ወይስ? ኔቨር በፍጹም አይቆጨኝም። በጣም ነው ደስ ያለኝ ባይዘው በመምጣት። ምክንያቱም እዚህ ግቢ ከመጣሁ በኋላ ለብዙ ነገር ያለኝ አመለካከት ተቀይሯል። ስፔሻሊ ለገንዘብ ለሰው ለብዙ ነገር ያለኝ አመለካከት ተቀይሯል ታውቃለህ። አሁን እኛ በቀን የምናጠፋው ብር አለ። ያ በቀን የምናጠፋው ብር ላንተ ወይ ለኔ እናት የምትሰጥ ደግሞ 2 ቀን ወይ 3 ቀን ልታበላ ትችላለች ሙሉ ፋሚሊ ምናምን ነገርና ያንን ነገር ሳስብ በቃ ለገንዘብ ያለኝ አመለካከት ኤቭሪቲንግ መሆን ያለበት ለፕሮግራም ነው። ዝም ብሎ ገንዘብ መውጣት የለበትም ምናምን ብዬ አሰብኩ። ለብዙ ነገር ያለኝ አመለካከት ተቀይሯል። ግቢ መምጣቴ ያ ፖዚቲቭ ፓርት ነው። በፍጹም ደግሞ አይቆጨኝም። የሰው ልጅ ሲጀመር ግቢ ገብቶ መውጣት አለበት። የሰው ልጅ
ወንዱ ማለት ነው። ስለዚህ እኔ ቺክ አይደለሁም አላውቅም። እኔ ወንድ ይጠቅማል ብዬ አስባለሁ። የወንዱም ሳይድ ነው። አዎ እኔ ወንዱም ሳይድ ስለ ወንድ ልጅ ገብቶ ስለሆነ ብዙ ነው 4 ዓመት 5 ዓመት ብዙ ሊሆን ይችላል። ግን እንደ በፊት 3 ዓመት ምናምን ፐርፌክት ነው። የሰው ልጅ ሁሉም ቀምሶ በጣም ቆንጆ ነው። አላማ እንደ የተማረ ሰው አይ ጨርሶ ነው 3 ዓመት አሁን በፊት 3 ዓመት አልነበር አርሳ ይደረግ በፊት አንድ ዓመት 3 ዓመት ባትበዛም 3 ዓመቱን ሁሉም ሰው ተምሮ ቢወጣ የተሻለ ነው። አሁንማ ሄደን እኮ አሁን ጨረስን እግዚአብሔር ይመስገን። 6 ዓመት ነው። አዎ እናንተ ያው እኛ ማንም ሰው መግባት አለበት። ወንድ ልጅ ስፔሻሊ በደንብ ማየት አለበት። በደንብ ምክንያቱም አብዛኛው ዩኒቨርሲቲ ነው ላይ በጣም ቆንጆ ነው። ዩኒቨርሲቲ ባትገባ ኖሮ በአሁን ጊዜ ላይ ምን አይነት ሁኔታና የት ነበር የምትገኘው የነበረው? እንዳልኩሽ ያው ግቢ ባልገባ ኖሮ ወይ ጅፕሰን እየቀባሁ ነው ወይ ኤሌክትሪክ እየሰራሁ ነው። በዚህ ሰዓት ነው መሰለህ ሰርቻለሁ። ምክንያቱም 12 ልመጣ ስለ አካባቢ ሰርቻለሁ። ወይ ብዙ ስራ ሰርቻለሁ። ጅፕሰን መቀባት እንዳልኩ፣ ኤሌክትሪክ መስራት፣ ሴራሚክ ድርጅት ውስጥ፣ ወረቀት ፋብሪካ ውስጥ ነጋዴም ሆኛለሁ። ባዛር ላይ ከሀገር ሀገር እየዞርኩ ነው። ብዙ ስራ ሰርቼ ክረምቴን በቃ አላርፍም ታውቃለህ። በቃ እሰራለሁ፣ ጎበዝ ነኝና አሁን እዚህ ባልኖር ኤሌክትሪክ ቆንጆ ስራ ነው፣ ብሩ አሪፍ ነው። አሁን ክረምት ስትሄድ እሱን ነው ማለት ነው ተፈተፈ የምትለው? አዎ ግን ኤሌክትሪክ ሪስክ አለ። አሁን የለም ይቅርብኝ። አሁን ያስፈር ስለ ያ ከዛን ጀምሮ እንትን ቢሆን በቃ ያኔ እንትን ነበር አሪፍ ላይ ነበር ታውቃለህ። አሁን ይቅርብኝ ያ ነገር ሞክራለሁ። ቅድምም ለመወሰን ምናምን እንትን ያል እየተወዛገብኩ ነበር ያልሽው የዲፓርትመንቱ ስለሰራሽ ነው እዚህ? አይዋ በቃ እንደዛ ያሰብኩ ምን ታውቃለህ፣ ኤሌክትሪሻኖች ኤሌክትሪካል ኢንጂነሪንግ የተመረቁ ሰዎች የሚያገኙትን ገንዘብ ብታውቅ በጣም የሚሰቀጥጥ ስለ አሁን ለምሳሌ ኮንትራት ይወስዱና አሁን በልምድ የለመደ ሰው ወይም በቴክኒክና ሙያ ተምሮ ያመጣ ኤሌክትሪክ ተማሪ ወይም ኤሌክትሪክ ሰራተኛ በቃ ይሄ እንደዚህ ቆርቆር ብሎ እንትን ምንድነው ኮንዲቲ ይከታል እስካቶላ ምናምን የሚባል ነገር አለ። ከቶ መሰካት ምናምን ነገር ነው። እና ይሄ ኤሌክትሪካል የተማረ ሰው ግን አሁን አንዴ አይቻለውና አንዴ ሻብ ነው ስለ አንዴ ግርግዳ ይነካል ምናምን ይሄ እንደዚህ ነው ምናምን ዋጋቸው ፕራይሳቸው ጭራሽ አይገናኝም። ያ በልምድ የለመደው ኮንትራት ሲወስድና ይሄ ኤሌክትሪካል የተመረቀው ኮንትራት ሲሆን ወረቀት አለው ያ ምንም ቢሆን ታውቃለህ። እዚህ ጋር እንዳይቆርቆር ይላል። ያኛው መቶ በሙያ የመጣው ሰው ስለቆረቆረ የዛ ሰው ኦፖዚት ለምን ተቃራኒ ለምን እዚህ ጋር መቆርቆር የለበትም እዛ ጋር ነው ይላል። ስለዚህ ያ ሰውዬ ያቀም ብለህ ባለሙያውን ታባራለህ። የተማረው ሰውዬ በብዙ ብር ይሰራልሃል ማለት ነው። ሶ ኤሌክትሪካል ተማሪ ስትሆን ዲግሪ ሲኖር በጣም ብዙ ሰው ነው የሚፈልገው። በጣም ቆንጆ ነው። በጣም አሪፍ ስራ ነው የምትሰራው። ሜንቴናንስ ምናምን በጣም አስተማማኝ ነው። ሙሉ ኢንጂነር እኮ እንደዛ ነው። ጭራሽ አይገናኝም። ወረቀቱ ነው ብርህ እንጂ ከአንተ በታች ያለው ነው የሚፈገው እኮ አንተ እንደዛ ነው። ባየ በቃ ትንሽ ነገር ነው በቃ ማውራት ምናምን እንደዚህ አድርግ እንደዛ ትእዛዝ ብቻ ነው በቃ ኦኬ ይሄ እንደዚህ ይሁን። በቃ ስለ የሆነ የራሳቸው ቋንቋ አላቸው። አሁን እሱ ኤሌክትሪካል ነው አይደል? ያ የሚገነባው መቶ ሲቪሉ ነው አይደል? እንደዚህ ይለዋል። እነሱ ያወራሉ፣ ከስር ሰው ይቆረቆራል፣ ብሩን ይበላሉ። በጣም ብር ያለውና ኤሌክትሪካል ተመሬ ብሰራ በጣም ደስ ይለኝ ነበር። ደግሞ ኤሌክትሪክ ብዙም ስራ ትሰራለህ። ገመድ የነካው ነገር በሙሉ ያንተ ነው በቃ። ለዛ ብዬ ኤሌክትሪክ ጥሩ ገንዘብ አለው። ሙሉ ኢንጂነር አሪፍ ነው ማለት ነው። እኛም ይነግሩናል አስተማሪዎቻችን ኢንጂነር ስለሆኑ ያስተምሩ ፈርቅ ምናምን የማያመላ ነው ፈርቅ ብያዙ ምናምን እሱን አስበሽ ነው የገባሽው? አንድ ሲሚንቶ ጠጠር ምናምን እሱ ፈርቅ ብትይዝ ላይፍ ነው የሚመራው። ለመስረቅ የሚማር ሰው ታውቂያለህ? ግዴታ ነው። አይ ኖርማል ነው እኮ ኖርማል። ኦኬ ከነሱ ጋር አብረን መቆየታችን ነው። ስለዚህ ከነሱ ጋር አብረን ለመቆየት መፍትሄው መስረቅ ነው ማለት ነው። መንገዱ ነው ይሄ ያለ ነው። አሁን መንገድ ሲሰራ ለ20 ዓመት ምናምን ተብሎ ነው እንትን አለ ቀነ ገደብ ምናምን አለ። በ5 ዓመት ምናምን ያልቃል። ልክ ሎንግ ተርም እና ሾርት ተርም ምናምን የሚባሉ ማለት ነው። ሁሉም አብዛኛው ሲሰራ ለ20 ዓመት እንዲያገለግል ነው ሚኒመም። ግን የፈጠነ ነው የሚበላሽው 25 ዓመት ምናምን 25 ዓመት 15 ዓመት ምናምን ነገር ኳሊቲ ወርዶ ኳሊቲ ኦኬ። ስለዚህ 2-3 መንገድ ወይም 2-3 ህንጻ ኮንትራት ከያዙ እነዛ ሰዎች ሀብታም ናቸው። አንድ ስራ ደህና ስራ ካገኘ በቃ ላይፍ ይበራል። አደርገን እንማራለን። ማስተዛሽን ይሄ ፖድካስት በጣም ያስፈልጋቸዋል። ለታሪክ ከመጣ ጎንዶን ለመቅጠር ያሰባችሁ እንዴ በህይወት በጣም የተደሰትክበት አንድ ቀን እና እንዲሁም ደግሞ በጣም ያዘንክበት አንድ ቀን? ያዘንኩበት አሁን ለምሳሌ
ዘንድሮ ከመጣው በኋላ መስከረም አካባቢ የእናቴ እናት ወይም የአያቴ መሞት ሰምቼ ነበርና ምን ቃል ገብታልኝ ነበረ። ብዙ የአክስቴ ልጆች ግራጁዌት አድርገዋል እና በቃ አሁን ያንተ ነው የቀረኝ ሚንሳላ አሁን ክረምት አይቻት ነበር የመጣሁትና በቃ ያንተ ስንት ነው የቀረው ስትለኝ ብዙ እንዳይመዛል የሁለት ዓመት ወይ ምናምን እላታለሁ። ከዛ እስከዛም ያቆየኛል ያንተን አይቼ ነው አንተን እንደዚህ አድርጌ እኔ ጋር መተህ መርቄ ምናምን ስትለኝ ያንን ነገር ቴስት ማድረግ እፈልግ ነበር ሌሎቹ ከዝኖቼ ያንን ነገር እንትን ማድረግ አልቻልኩም። ያን ቀን በጣም ነው የከፋኝ። ስፔሻሊ ደግሞ ያንን ነገር ሳስብ ድብር ነው ያለኝ። ያን ቀን በጣም የሆነ ሰርቦኪውን ከበቀን ደስ ያለኝ ቀን መሰለህ ኮሮና ሰዓት እንትን ነው ስራ ቦታ እዛ እንዳልኩሽ ሴራሚክ ድርጅት ውስጥ እንሰራለን ብዬሻለሁና ሰርቪስ ከሰፈራችን መጥተው ይወስደናልና በሰርቪስ እየሄድን ሰው ገጨን። አንድ ባንክ የሚሰራ ሰውዬ በሞተር እየሄደ ሰው ገጨን። ጠዋት ላይ ነውና 2 ሰዓት ገቢዎች ነን 1 ሰዓት ከ40 ምናምን አካባቢ ሰው ገጨን። ስራው በጣም ሰልችቶኛል። ወይ ታሪክ ምን እንደሚያልቅ ያሬና አረስታ ቀኑ ሰው ተገጨ። ኦኬ እና ስራው ኦሬዲ 5 ወር ምናምን ሰልችቶኛል አስጠልቶኛል ነው እና ስራ ላለመሄድ ምክንያት ነው የምትፈልገውና ያ ሰውዬ ተገጨ። እዛ ሰርቪስ ውስጥ ያለው ሰው በሙሉ ወረደ። ኮስተር መኪና ነች 30 ምናምን ሰዎች ነበርን ወረድን። ሰውዬው ሞተሩ የለም ሌላ ቦታ ነው። እሱ ጭንቅላቱ ከእንትን ጋር ተጋጨ። አራት ሳቅ ጭንቅላቱ ተጋጨ። ጭንቅላቱ ከእንትን ጋር ተጋጨ። ከዲሽ ጋር የአስፓልት ጠርዝ አለ ተጋጨና በጣም ነው የምታችሁት ማለት ነው። እኔ እኮ እንዴት መሰለህ አይደለም አሁን የኛ መኪና መስቀለኛ ነው መንገዱ። የኛ መኪና እንደዚህ እየመጣ ነው፣ ሰውዬው እንደዚህ እየመጣ ነው። ጥፋተኛው የኛ መኪና ነው፣ ምክንያቱም ሰውዬው መስመሩ ነው እና እንዲህ ሲመጣ ሰውዬው ወደሱ ሰበረ። ታውቃለህ ድጋሚ ወደሱ አባሮት ነው የገጨው። አላወቀም ሹፌሩ ብዙም አይደለም የዘመድ ምናምን ስራ የሚባል ነገር አለ። ወደዚህ ይተራረፉ ነበር አይደለም ሰውዬው እንዲህ የመጣ ነው እኛ እንደዚህ የመጣ ነው ተጋጨን። በቃ ሰውዬውን ጠልዞት አለው። ከዛ ደም ምናምን ነገር ሐኪም ቤት ተባለ። ማን ይወሰደን? ከዛ አንድ ፒካፕ ያለው ሰውዬ ባለ መኪና መጣ። ደብል ጋቢና ማለት ሃይሉክስ መጣና ማን ያስገባው ውስጥ ደሙ እየፈሰሰ ነው። በቃ እኔ ስራውን መሄድ ስለማልፈልግ ሰውዬውን ይዞ ሐኪም ቤት መሄድ ነው በቃ ብዬ ታሳሰብኩና ገባውና ሰውዬውን ሹራቤን አውልቄ ጭንቅላቱን ጥቅልል አድርጌ ተያይዘን ሄድን ማለት ነው። ክረምት ነበር፣ ብርድ ነው። ሹራብ ለብሻለሁ። ኦሬዲ አፍተር ኮሮና 5 ወር ሰርቻለሁ ማለት ነው። ሰኔ ሐምሌ አካባቢ ነው ጥቅልል አድርጌ ያዝኩት ማለት ነው። እዛ ይዤው ሐኪም ቤት ሄድኩ። መጀመሪያ የመንግስት ሐኪም ቤት ነበረ የገባ ነው። ከዛ ሆስፒታል ነበረ ምንም ብዙም እንትን የለም። የተሻለ የግል ሕክምና አግኝ ተባለ። ትልቅ ሆስፒታል አለ ሐዋሳ ውስጥ አላቲዮን የሚባል። ከዛ ፓትሮል መጣ፣ የፖሊስ ፓትሮሉ ከኋላ ጫነው። አሁንም እንደ አስታማሚ አክሜ እየተሸክሜው ገባን። ከዛ ዶክተሩ መጀመሪያ ኤክስሬ ነው አነሳው። ከዛ ወደ ውስጥ ደም ፈሷል ተባለ። የፈጠነ ሰርጀሪ መስራት አለበት ተባለ። ገቡ። ሰውዬው ተሰራ። 1 ሰዓት ከ40 ምናምን ደቂቃ ቆይተው መጡ። ከዛ ማንም የለም እኔ የምፈርመው የሚመጣ ነገር ክፍያ ሰውዬው መታወቂያ ያለው አቢሲኒያ ባንክ ነው የሚሰራው። አቢሲኒያ ባንክና አላቲዮን ደግነቱ የዱቤ ሕክምና ይባል ነገር አለ። ድርጅቱ አቢሲኒያ ባንክ ነው ለአላቲዮን ቀስ ያለ በዱቤ ይከፍላል የሰራተኞቹ። ስለዚህ እንትን አላቸው ኢንሹራንስ ነገር በቃ እና ሰውዬው ሰራተኛ መታወቂያ ሰውዬው ስኔ ዋሌቱን ወጥቼ ሰጥቻለሁ። እዛ ወሰደች አሁን መታከም ጀመረ። የአቢሲኒያ ባንክ ሰራተኛ ነው እንሳም ድርጅቱ መታወቂያ ነበረው መታከም ጀመረ። እዛ በቃ እንደ ሰርጀሪ ጋር ፈርም ምን በቃ ጓደኛውን ያውቀዋል አልኩ ፈርም ያስገባው ሰውዬው ከ1 ሰዓት ከ40 ምናምን ሰርጀሪ በኋላ ወጣ። ቤተሰቦቹ መጡ። ምን ታውቃለህ እኔ ጋር መጣና ይሄ ሰውዬ አለ 10 ደቂቃ ደግሞ ቢፈስ ይሞት ነበር አለ። ጭንቅላቱን መያዝ ትልቅ ነገር ነው ያደረከው ምናምን ሲለኝ በቃ ከዚህ ላይ ምን አለ ስለ የአንድ ሰው ህይወት አተረፍኩ ብዬ አሰብኩ። በጣም ያ ቀን እኔ የሰውየውን ህይወት ለማስረፍ አለ ስራ ለመቅረት ነው። እኔ ስራ ለመቅረት ነው ሰው በድንገት የዛን ሰው ህይወት በማስረፌ በጣም ያን ቀን በጣም ያ ቀን መቼም ማረሳው ቀን that's my favorite day ሐምሌ 7 መሰለኝ ሐምሌ 7 አካባቢ በጣም እንዴ እኔ እኮ ያሰብኩት እንዴ ሰው ተገይቶ እሱ ይደሰት እንደው በቃ ሰውየው ዳነ ምናምን ነገር ድርጅቱ የሞተር አዲስ ገዝቶ ምናምን ሰጠው። በቃ ምስጋና ፕሮግራም ብሎ ቤቱ ጠርቶ ምናምን ስትሄድ ምናምን ያለው ቫይብ በጣም ደስ የሚል ነገር። ከዛ በኋላ ተገናኝታችኋል? ተዛመዱ ፋሚሊን እንጂ እኔ አሁን ለዛ ሰውዬ እኮ የነፍስ አባቱ ነኝ ብዙ ነገር ነኝ እኔ እዛ ሰውዬ እና ያ ቀን እኔ በጣም ደስ የሚለኝ ቀን ብዙ ይሁን አንድ ድብር ሲል እያሰብኩ በቃ ደስ ይለኛል። ታውቃለህ ቢያንስ የሆነ ነገር ተናረጋለሁ ምናምን እና አሁንም ታወራላችሁ ወይስ? ኧረ የለም ምንድነው ስራ ላይ ነው እሱ ይሄ ላንገናኝም ያኔ ልጅ ነበርኩ ምናምን ነገር ነው
እኔማ ሀሳቤ ቆንጆ ልጅ ስለነበረች እንዛመዳለን ብዬ ነበር። ኮቪድ ታይም እኮ አይ ሚን ላይክ ሰው እኮ የራሱን ላይፍም ስለምንተብሉ ነገሮች ስላሉ ለበጎ ነው። ፈጣሪ ነው ህይወቱን ያተረፈውን በእኔ ተጠቅሞ ምናምን ምንም ጭቅጭቅም አያስፈልግም። እሱም የራሱ ግን አንድ ቀን እዛ ፕሮግራም ላይ ሄጄ አመሰገነኝ ምናምን ነገር ተሰማ። እዛ ያው ነገር ትወስዳለህ፣ ትቀባበላለህ፣ አሪፍ ነው ምናምን። እሱ እጄ መጣ ቆንጆ ነው ብቻ ሰለሞን ይባላል። አዎ ባንክ ውስጥ ኖርማል ሰራተኛ ነው በቃ ብቻ ጥሩ ነው። አሪፍ ነው ግን ይቅርታ እንትን ወስጃለሁ የታክሲ ምናምን ብዬ ዋሌቱ እኔ ጋር ነበርና ወሰድኩ 200 ብር ማለት ነው። የለኝማ የባጃጅ አቆማ 800 ብር ነበረው ለሚስቱ ሰጠዋት። ባጃጅ ሚስቱ ነፍሰ ጡር ነበረች ምናምን በቃ ቼክ ያደረገኝ የለም እኮ ነው። ስመጡ አለቀሱ ምናምን ዶክተሩ ደህና ሲል ተነስቼ ወደ ቤት መጥቶ ልተኛ ምን እንደሆንኩ ታውቃለህ? ስራ ሸሽቼ መጥቼ የክፍል ኃላፊ ፋዘሬ ደውልለት ብሎ ደውሎልኝ መጣ 9 ሰዓት ገባ አምሻለኝ። እግዚአብሔር ምስክሬ 9 ሰዓት ገባሁ። ታጥቤ ሰው አካፍለ እስኪ በእናትህ ደም ምናምን ይዛ 9 ሰዓት ሄጄ ማታ 5 ሰዓት ነው የወጣሁት። የቀኑ 9 ሰዓት ከሰዓት ስራ ገብቼ ማታ 5 ሰዓት ነው የወጣሁት። አስበው አልተሳካም። በደስታው ቀን ስራ ሲያስገቡት አሪፍ ነው የሆነ ሰውየውን ለማዳን አንቺ ተመረጥሽ እንጂ ስራ አልቀጣሁም። ያው እንግዲህ ፈጣሪ እንግዲህ ትልቅ ነገር ሰባ ህይወት ትልቅ ነገር ሰርተሃል። እግዚአብሔር ይመስገን። ያ ደስ የሚለኝ ቢያንስ ያ ሰውዬ በቃ ሰለሞን ምርጥ ሰው ነው። ሻቢኒኮ እና ፈላ ያለ ወይም ደግሞ አድገን ለመጀመሪያ ጊዜ ያስከው ስልክ ተቋም ያው እንትን ነው ቴክኖ ነው ቴክኖ ኤፍ1 ታውቂያለሽ? ቴክኖ ኤፍ1 ያኔ ቴሌ ነበር የሚሸጠውና በተን ነው ወይስ ታች ነው? ግን ቴሌ ነው የሚሸጠው። ያው ያኔ እናቶቻችን ስልክ ምናምን ቴሌ ነው የሚያውቁት። ቴሌ ትሄዳለህ፣ ሲሙም ስልክም ከዛው ጋር እንደጣላልና ኤፍ1 እርካሽ ነበር 300 400 ብር ምናምን ነገር። አዎ እንደዛ ነገር ነው። እዛ መጀመሪያ ስልኬ ቴክኖ ነው። ሽንት ቤት ገባ እሱ አሚን ማን ነበር ይገዛል? ማዘሬ ነች የገዛችን። ያ ሽንት ቤት ገባ እሱ። እዛ አይፎን ነው ያዝኩት። ሳክስ አይቻልም። እዚህ ፖድካስት ላይ መጣችሁ በእውነት የምሬ ነው። አንተ ያማን እውነቴን እኮ ነው። እግዚአብሔርን አይፎን ነው ያዝኩት። አይፎን 5 ማለት ትንሽ አንተ አይፎን 5 ነበር ሜቢ አሁን ክላስ በክፍል 8ኛ ክፍል አካባቢ ነበርኩ። 8ኛ ክፍል አካባቢ አንተ ስልክ የተገዛልህ ምክንያት አለ ማለት ከደረጃ ጋር ከክላስ አለም 7ኛ ክፍል በቃ ሁሉም ጓደኞቼ ስልክ አላቸው ምናምን ነገር የነበርኩበት ክላስ ላይ እንትን ለመጫወት እኮ ነው ሚኒሻ ምናምን ይጫወታሉ ያን። ስለዚህ እኔ የሚያስፈልገኝ አልኩት በቃ ቁብ 3 እገዛላለሁ ላይ ቁብ 3 ገዛችልኝ ማለት ምንም ደረጃ ከ5 ከ3 ከ5 ከ5 ለባብዲ እንትን ምናምን በሽልማት ምናምን እንደዛ አይደለም። ከዛ አይፎን 5 ነበር እሱን ሰው ስጦታ ሰጠኝ። አንድ አጎት አለኝ ሲመጣ ውጭ ሀገር ይጠቀም የነበረው ነበር ሰጠኝ። ያው አይፎን ለየት ይላል ታውቃለህ። ስትጠቀመው ምናምን ሌላ 17 ፕሮ ራሱ ሊመጣል መጠቃቀሙን ታውቃለህ። አዎ እንትን ነው ኢቭን ባትሪ ለማብራት ከስር ወደ ላይ ነውና አላውቅም እሱ ታውቃለህ። እስከ ተወሰነ ጊዜ አላውቅም። ደግሞ ሁለተኛ ነገር ሲምን አስገብተህ ሲም ላይ ያሉ የቀድሞ ቀፎ ላይ ያሉ ኮንታክቶችን ወደዚህ ለመገልበጥ ሴቲንግ ታስተካክለዋለህ። አዳርገህ ነው እንጂ ሲሙ ስለከተትክ ብቻ ኮንታክቶች አይመጡም። በጣም ግርም ነው። ከአንድሮይድ ጋርማ በጣም ከዛ የሆነ የሚያቅሰው ዝም ብዬ አጠገብ እስኪ ስልክ ብሎ ወስዶ ጣጣ ሲያደርገው ከሱ ጋር ቆሜ የራሴን ስልክ ሰው አሳየኝ ማለት ነው። ያ እንደዛ እሱንም ሌባ በልክ አደረገኝ ማለት ነው። አሁን ነገር ሌባ ከባድ ነው ማለት ታክሲ ውስጥ ምናምን ነው ወይስ ኧረ ባጃጅ ውስጥ ነው እንጂ ስለ የሚያምር ባጃጅ ነው። ሙዚቃ ምናምን ነገር አለው። እዛ መጀመሪያ እንደ ሰው ገብቷል። ያ ሰው ላይ ነው የገባው። እኔ ላይ አንድ ሰው ተጨመረ። እየሄድን ነው። ቆንጆ ሙዚቃ ተከፍቷል ከኋላ። ከዛ ወሬያቸው ወሬ አይደለም ስለ አንዱ ያማራል፣ አንዱ ይፎግርበታል። እኔ እየሳኩ ነው እና ኮብልስቶን ነው። ስፒድ ብሬከር አለ። ስፒድ ብሬከር ላይ ይዘላል። ለካ ከስፖርት ወስዷል። ለካ ገጭ ሲል ስልክ የለም ተወስዷል። እና እነሱ እየሳኩ ነው። ምንም ነገር አላውቅምና ወረድኩ። ብር ልክፈል ምን አስታውስም። ኦኬ የሆነ ነገር አለው ነው። አዎ ኧረ ወሬ ብቻ ያማን። ከዛ ነገር እየተራመድኩ ፀሐይ ነው ምሳሳት አካባቢ ነው። ሌላ መሳፈሩ አንድ ታክሲ አለ። በእግሬ ሄድኩ። ታክሲውን ረስቼ ማለት ነው። ምን ሆኜ በዚህ ጠራራ ፀሐይ የመጣሁት ሰዓት ምናምን ብዬ ስልኬ የለም። ብመለስ አላገኘሁት። እየሳኩ ወደ ቤት ሄድኩ። የእብድ ሳቅ የለም የቃያል ቤቴ ገባሁ። አንተ ሌላ ገጠመኛለሽ እንደዚህ ማድረሰው
በቃ ተበላው አልኩ። ሌላ አንቺ ብዙ ገጠመኝ አንቺ ባለ ብዙ ገጠመኝ አይ ተወራሱ 3-4 ተባል ድንቀሩትሽ ሌላ ኤክስፒሪየንስ መበላት ድንቅ ነው። እኔ ስልኬን ተበልቼ አላውቅም። ኧረ ስልክ ግን 2-3 ምናምን ተሞክሬ ማለት አንዱን መርካቶ ነውና ከማሊያ ልገዛ ፋሚሊ ጣጣ እያልኩ ብዙ ጊዜ ሲሄድ ፋሚሊ ናን ይነግሩኛል። አንተ ልጅ እንደዚህ ብቻ ናት ሄድና እኔ ደግሞ ሀሳቤ እንደው ታውቃለህ እንዲህ ስፈራ እንዲህ ካልክ ይበሉሃል ይመጡብሃል። ስለዚህ ግን እንዲህ እንደ አክተር ከሄድ በቃ ይሄማ የሰፈር ልጅ ነው ምናምን ብለው በሲሊፐር ነው የምሄደው ምናምን ሲጀመር ቡርክክ ብዬ ማለት ከዛ እንዲህ ጣጣ እያልኩ ከፊት አንዱ ጫማ እያሰረ ዝቅ ብሏል። ከዛ እንዲህ ምናምን ነገር እንዲህ ዝቅ ብሎ እንዲህ ከፊት ሲገባብህ ገፋ አድርገው የምትሄደው ነገር አለ። እንደዛ ገፋ አድርገው ምናምን ሲል ዞራልና አቴ ይቅርታ አትልም እንዴ ምናምን ብሎ ጓለ። ከዚህ ጋር እየተነቋቁርኩ ያ እንዲህ ያወጣው ስልኬ ያስከው እንዲህ አልኩኝ የፈጣኝ በቃ ሱሬም ጥብቅ ያለች ነገር ስለነበረች ሳብ ሲያደርገው ታወቀኝና እንዲህ ምናምን ከዛ አንቺ አክተር ነሽ ማለት ተርፈሽ ነገር አለ። ከዛ እኔ በድንጋጤ ውስጥ ያዘው ምናምን ብትል ትችላለህ ማስያዝ ግን በቃ ምን እንደማደርግ ምናምን ከተረፈ መተው ነው። ሄድኩ። እንደዚህ አይነት አጋጣሚ እንዴት ነው ታውቂያለሽ? እኛ ጋር በምን ይሰራል መሰለህ? ፈረስ ጋሪ ነበርና እስከሆነ ሰዓት ጊዜ እና ያቺ እሷ የተረፈችው እንትና ነች ይፏኗ ማለት እና ረጅም ኮብልስቶን አለና በጋሪ ይሄዳሉ። ስልክ መጀመሪያ መያዝ ቼክ ያደርጋሉና ፈረስ ጋሪ ነውና ይሄድ አለንጋ ይጥላል ማለት ነው። ፈረስ መምቻው አለ እና አለንጋ ይጥላል ብዬ ሳቀብለው ውለታው እየለታላ እና ልሸኝ ብሎ ያወጣኛ ማለት ኦኬ። ከዛ ሽኝ ዛሬ ወጣለው አድንዙ ነገር ያርገኛ ማለት ቢሸኝ እዚህ ጋር ነኝ ሰምቻለሁ። ከዚህ ታውቃለህ እኛ ሰፈር ጀርባ ፈረስ ጋሪዎች ያድራሉና ያወራሉ። ሸኝቶ ስልክ ያስከፍለዋል፣ ሸኝቶ ይወስዳል። አታውቅም። የነሱ ደግሞ ትንሽ ከባድ ነው። ማደንዘዝ ነው። እኔም እንትን ነው አንድ ቀን እንደዚህ ሆኛለሁ። እንደዚሁ መርካቶ ላይ ሰው ደንዘዝ ታውቃለህ? ምራቁን ተፋብኝ። ከዛ እኔ ደግሞ አውቃለሁ በቃ እቺ የምራቅ ሙድ ይተፋብህና ልጥረግልህ ብሎ መጥቶ ያስነካል። በቃ ተጥሳል። ከዛ እኔ ምራቁ ኖርማል ነው እኮ ማንም ሰው የለም ብዬ ሄድኩ ፋብዬ ሁሌም ከሄዴ እኔ አንድ ነው። ከዛ ጥግ ላይ ቪትስ ነበረች አቆማል። ሁለት ናቸው መሰለኝ ትራሽ መኪና ነው። ከመኪናው ውስጥ ሆኖ ነው እኮ የተፋብኝ። እኔ ለዛ ነው የባነንኩት። ታውቂያለሽ መንገድ ላይ ቢሆን እሺ ይባላል። ከመኪናው ውስጥ አልሞ ተፋብኝ። ከዛ ቃንዲያ ምናምን ሳይው ሶሪ ብራዘር ምናምን ብሎ ሲመጣ ኧረ ችግር የለውም ምናምን እንዲጠራረኩትና መሄድ ጀመሩ። እየተከተለኝ ነው። ከዛ ይሄ ነገር ባነንኩና የሆነ ሰው ምናምን ጋዝ ማጥያ ነበር እዛ ፈጠን ብዬ እዛ ገባሁ። ተቀላቀልሽና እዛ ስልኩ ነበር ይሄ ነው የሚሆነው። ለዚህማ ቢሸናብኝም አልቆምም አይደለም ተፍቶብኝ እንዴ ጊዜ እንትን ነው ስልክ ምናምን አልጥልም። ካልተበላሸ አልሰረቅም። ቀያየራለሁ። ግን የረጅም ዓመት ስልክ ነች። ግን ጉንዶች ደብጃን ስመጣ ነው ገዝቻት የመጣሁት። እንሰላ ሪሚዲያል ይሄ ማለት የ2-3 ዓመት እንትን ነው ገጠመኝ ነው። ቅርብ ነች ማለት ነው። ስለ አሁን ነው እኮ ያፈለሁት 12 ከጨረስኩ ግቢ ስገባ ነው እኔ ኮንፊደንስ ተሰምቶኝ የትም መሄድ የጀመርኩት እንጂ ተፈራ ነበር። ቤት ልጅ ነኝ ማለት ታስታውቂያለሽ አንቺ። ሜዳ ነኝ በቃ ወይ ሜዳ ነኝ ወይ ቤት ነኝ ኳስ ምናምን እንጂ እንዲህ ምዞር ልጅ አይደለሁ። አሁንም በቃ ትራቭል ማድረግ ምናምን ተመቸኝ። በዛ ነው ስለማልወጣ ለማየት ምናምን እንጂ የቤት ልጅ ነኝ። በቃ እንዲህ ጣጣ ወጣ ጀመርኩ። ሁለቴ ተርፌያለሁ። ፓትሪክ በሶስተኛው ሀቅ ነው። ማነው ገዝቶ ነው እና ቦታ ንቄር አንዳንዴ ሳስበው አንዴ ጀምሮ አንድ ነገር ለማግኘት ማጣት አለበት፣ ግዴታ ነው። ይሄ እያለ መቼም አታድግም። በቃ የተሻለ ነገር ለማምጣት ማጃ ያለውን መልቀቅ አለብህ። ወይ ይበላሽ ወይ ለሰው ስጥ ወይ የሆነ ነገር አለ። በሀገራችን ላይ እኔ ማለት ነው ስልክ ተበልቼ አላውቅም። ምንም ስልክ ተበልቼ አላውቅም። የመጣሽበት አካባቢ እኮ ነው እንጂ እሱ ሳይሆን የመጣሁበት አካባቢማ በጣም ነው የሚሰረቀው። ይሄ ማደንዘዥ ሼባው ቆሞልህ የሆነ እርዳታ ይጠይቃል። ሼባ በጣም እኮ እንዲህ
በቃ እንዲህ በቃ ሊሞት እኮ ነው ይመስለው። እርዳታ ይጠይቃል። ሄደ ስረዳው ምናምን ስደውለት ወስዶታል ስልኩን። ምንም የምታውቀው ነገር የለም። እኔ በጣም አርደ ነው ሲጀምር ባሌ ሮቤ አካባቢ ላይክ ሻሸመኔ ታውቃለህ? የታወቀ ነው። ከዛ ወደታች መጥተው እኛ ላይ ምን ተለማምደው ሻሸመኔ በጥርስ ነው ሰምቻለሁ። በጥርስ ነው በጣም ነው። አሁን ከዛ አብራ እየሳከም ሰጠው ሻሸመኔ በጥርስ ነው። ሲስቅ ትስቃለህ አንተም ሲወስ ሳምጣት ትሰጣለህ። ሲስቅ የሳቅ ሰውዬ ሲጠይቅ እንዴት አስበው እኔም እሰጣለሁ። በጣም አባቴ ጥንቁቅ ስለሆነ አባቴ ማለት ነው በጣም ጥንቁቅ ነው። በቃ ያስጠነቅቀኛል። ይቆጣኛል። አዎ ጥንቁቅ ነህ አንተ። እንግዲህ ከፓስት ሄደን ፕሬዘንት ላይ መተናል። የፕሬዘንቶቹን ጥያቄ ገስታችንን እንግዳችንን እንጠይቀዋለን። አብራችሁን ቆዩ እንላለን። አሁን በቅርቡ ያሳካው ወይ ልታሳካው መንገድ ላይ ያለ ነገር አለ? መመረቅ ነው። በቅርቡ ላሳካው ያለው መንገድ ላይ ያለው ግራጁዌት ማለት ነው። ይሄማ 2 ዓመት ማለት ይቀራል። ኦኬ ቅርብ አይደለም እንዴ? 2 ዓመት ወደ ቤት መሄድ እሺ ይርቃል አይደለም። በዚህ ግቢ ውስጥ ያለው ነው። በቅርብ ምን አለ ግቢ ውስጥ ከማር ውጪ ወይ እየሰራው አይደለ ወይ ምን እያደረኩ አይደለ። ስለ አሁን በቅርብ ጊዜ ልናደርግ የምናስበው ነገር ግራጁዌት ማድረግ ነው። አፍተር 2 ይር ቢሆንም ሌላ ምን ነገር ይደው። አሁን ላይ በኢኮኖሚ ምን አይነት ሌቭል ላይ ነሽ? ያው ሁላችንም ከፋሚሊ ዲፔንዳንት ነኝ። አይ የሆነ ዲፔንዳንት ሆኖ ደግሞ ብዙ አይነት ዲፔንዳንት አለ። ፎር ኤግዛምፕል አንተ ምን ያክል ተስፈኛ ዲፔንዳንት አለ? የሆነ ነገር ትንሽ የጀመረ ማለት ነው። ኦኬ ያለ ትንሽ የጀመረ ዲፔንዳንት አለ። የለ ምንም ነገር የጀመርኩት የለም። ኦንሊ በቃ በቤተሰቦቼ ዲፔንድ ነኝ። ያ ቢቋረጥ ማለት የእናቴ አባቴ ነው። አይ ምንም ብዙም እንትን አለ ብዙ አለኝ እኔ I have a lot of person የሚሰጠኝ ማለት ነው። እነሱ የፈለጉት እሺ አሁን ገንዘብ አለ ሶርስ ቤተሰቦች በቃ የለም አስል የምታደርገው የለኝም በፍጹም። አንደኛ ነገር ሀገር ላይ አይደለም ያለው ሰው ሀገር ላይ ነው ያለሁት። የለም ሙያ ምናምንም የለኝም። ለስራ ኤሌክትሪክ እንዳልኩሽ ትቼዋለሁ። አስቀይር ሰው አይተሽ ነው የተያዘው? አዎ በጣም ከባድ ነው። ያስተማረኝ ጓደኛዬ እሱ ነው ስለ አለቃ የሆነ ያሳየኝ ጓደኛዬ እሱ ተምሮ ነው ያገኘውና ይቅርብኛል። እሱ ይቅርብኝ ይጫወቱባል። ህንጻ እሱ ጋር 4ኛ ፎቅ የሰራ ከስር ስልክ ቤት አለና ስልክ ቤቱ እንትን ኬብል ሰክቶ ለሰዎች ቻርጅ ለማሳየት ቆጣሪውን አያበረውም። ከስር ያላለቀ ህንጻ እኮ ነው። ይጮሃል እሱ ከላይ እኔ ነበርኩ እኮ እኔ ከሱ ጋር ብር እየሰራው ነው። ይጮሃል እሱ ከላይ 4ኛ ላይ ማን ይሰማል? 4ኛ ይላል። ከዛ ምን አይጠራኝም እንዴ ምናምን ይሄድላል። ኦሬዲ የለም እሱ ታውቃለህ እንትን የሚባል ነገር ታውቃለህ? ከበሌቶ የሚባል ነገር የሆነ ህንጻ ስትሰራ እንደዚህ ቀለም ቀቢዎች ምናምን የሚረግጡት ነገር አለ። እሷ በዚህ እንደዚህ ሰርቶ እሷ ነገር ቆሞ በቃ ቁና የተነፈሰ ታውቃለህ? ፀጉር ማን እንደሚቆም ታውቃለህ? ትልቅ ነው ፀጉሩና የሆነ ጫፍ እንደዚህ ያለው ታውቃለህ? ልሽሽት ያለው ተኝታ የተነሳች ሴት ምናምን ይመስል በቃ ቆመ ፀጉሩ ምናምን ነገር ያን ነገር እኔ ፊልም ላይ እንደዛ ነው። በቃኝ አለ። ተያይዘን ወጣን። በቃኝ ነኝ ግዴታ እኔ መያዝ የለብኝም። መላውንም እሱ ነበር ያሳየሽ? እሱ በኮንትራክተር ስር ነው የሚሰራው። በኮንትራክተር ስር እየሰራ እኔን ረዳት ያደረገኝ ኮንትራክተር ስትሆንማ አሁን እኮ እኚህ ኢንጂነሮቹ ኤሌክትሪካል ኢንጂነሮቹ እኮ ኮንትራክተር ናቸው። ኮንትራት ይዛል። እዚህ ጋር ቆፍሮ ጠቁሞ ይሄዳል። ከአንድ ህንጻ አሁን ለምሳሌ 800 ሺህ ብር ይዛል ኤሌክትሪክ ስራ ያለ ምንም ማቴሪያል ኮንዲትም ምንም አምፖል ምንም የምትገዛው አንተ ነገር የምትገዛው 800 ሺህ ብር ይዛል። ትሰራለህ አንተ 2 ወርም ሰራ ወር ከ15 ቀንም ሰራ ለአንተ እሱ ቢያወጣ 80 ሺህ ብር 100 ሺህ ብር ቢያወጣ ነው። ከዛ 700 ሺህ ምናምን ቁጭ ብሎ ይበላል እሱ ወረቀቱን የሚያበላው እሱ ኤሌክትሪካል ኢንጂነር መማር ያስከብድ በሚገባ ስፔሻሊ ኤሌክትሪካል ኢንጂነሪንግ ዘ ቤስት። ሰው ካለ ያገናኝ ሰው ምናምን ካለ በጣም አሪፍ ስራ ነው እና ዲፔንዳንት ነኝ። ዊዛውት ማይ ፋሚሊ ምንም ማድረግ አልችልም። በዚህ ሰዓት የሚጀመርኩትም ነገር የለም። ዲፔንድ ነኝ። ለየት ያለ ባህሪ ካለሽ እኔ ካንተና እንደዚህ ያለው ከአብዛኛው ሰው ምናምን ተጫዋች ነኝ ብዬ አስባለሁ። ስለ በቃ በየርኩበት ማውራት መጫወት ወዳለሁ። ተጫዋች ነኝ ብዬ አስባለሁ። ለየት ያለ ባህሪ ምግብ በደንብ በላለሁ። ባህሪ ነው እሱ እና ወዳም በቃ ምግብ ደስ ይለኛል። በጣም በላለሁ።
ተጫዋች ነኝ። ቀላልዳለሁ ነው ሰው ላይ ይበላል እኮ የኛ ብቻ ነው። ሌላም ሰው ብሏችሁ ነበር። የመጀመሪያው ገስታችን ማንበላው ጨርሳል። ወደ መሰላት ይማመድ ኧረ እኔ አልበላም ማለት ምግብ አልበላም የሆነ ቶሎ የሚበቃኝና አይነት ልጅ እና ደግሞ አንድ ነገር እየደበረኝ ከሆነ እተዋለሁ ማለት ሸክ አለብህ ማለት ነው። ጀምረህ እኔ ደግሞ ምን አለ መሰለህ እንትን ሳይሆን ያደኩበት አካባቢ ነገር ይሻሉ ሰፈሩ ምናምን ትንሽ ብዙም ችግር የለብኝም። ምግብ መምረጥ ላይ ምናምን ኖርማል ፎር አጣባ የለብህም። ስልህ ወይንም እንዴንች ምናምን አረ ቀርባለሁ አገኘሁት። ኧረ እኔ ሽንኩርት ራሱ ልክማለሁ። ሽንኩርት ራሱ እንደዛ ያለ ሽንኩርት ይበላል እንደ ምግብ የሚለቅሙ አሉ። ይገርማል። ብዙ እንደዛ ሽንኩርት ነው እንዴ? ሽንኩርት አይደለም ኖርማል ሽንኩርት ነው አይመቸኝም። አይደለም እንዴ? እሱ ሳይሆን ምንም የመጣሁበትን ቤተሰብ የሚመገብ ብዙ የሆነ ሌቭል ላይ ስለነበርኩ በቃ ብዙ ነገር በልቻለሁ። ስፔሻሊ ደግሞ ደቡብ ላይ ስትሆን ምናምን ነገር ብዙ ነገር ነው የምትበለው። ስራ ስር ነው የምትበለው። ቦዬ፣ ስኳር፣ ድንች በቆሎ ምናምን ሳትበላ እንትን አለ እምቢ ይበላል። ችግር የለም አልመርጥም። ምንም ሪሊጅንም የለም። ዝም ብዬ ነው ያገኘሁት። ግቢ እስከመጣ ድረስ ያገኘውን መብላት ነው። እኔ ስለማልበላ አየሽ፣ ወደፊት እንኳን እበላለሁ፣ ግን እንጀራ ላለመብላት ነው እኔ ሀሳቤ ወደፊት። ታውቂያለሽ እሸቱ እንጀራ ማቆም እንጀራ ነው በቃ። ምን ልበይ ነው ዛሬ በቃ ዝም ብሎ ዳቦ በምናምን በቃ እንደ በርገር ምናምን አይነቶች ነገር አለ። ስለዚህ ላይፌ እኔ እዚህ አይሆንም። በቃ ዙረት ስለሆነ ላይፌ የውጭ ምግብ ነው የምበላው ወደፊት። ጆኒ ነሽ አንቺ። ጃኒ አይ ሚን ጃኒ ቪሎግስ፣ ጃኒ ቺኳሳ፣ ጃኒ ትራቭለር። ስለዚህ ላይፌ እንዳለ እግረ መንገዴ ስለሆነ ውጭ እንጀራ አላገኝም። ስለዚህ እንጀራ መብላት አልፈልግም። አሁን ራሱ ዊዛውት እንጀራ ከባድ ነው። እንጀራ ኢምፖርታንት ነገር ነው። መክሊትሽ ምንድን ነው? እኔ ነጋዴ እንዳልኩሽ ባዛር ሰርቻለሁና በጣም ሰክሰስፉል ነኝ ብዬ አስባለሁ። ስለዚህ ለማንሳት ነጋዴ ጀስት እንዴት ነው ታውቃለህ? አይ ብዙ ጊዜ ፋውል ሰርቻለሁና ሲሸጥ የማይሆን ነገር አንዳንዴ ታውቃለህ፣ የማያደርገውን ነገር ያደርጋል ብዬ በቃ ሰው ትረስት ያደርገኛል ታውቃለህ። እምነትን ከሰው እምነትን ቶሎ አገኛለሁ። በቃ ለሰው አሳምኝ የሆነ ነገር ለምሸጥ በጣም በዚህ ባዛር በጣም ብዙ ሀገር ሰርቻለሁ። ያው ሰው አሁን ለምሳሌ ከባለቤቱ ጋር ከስሮኝ ምናምን ነገር ያው እሱ ብዙም ላይ አውራ ይቻል እኔ በቃ ፕሮሞት አደረግ እንደዚህ ሌላ ሰው ሊገዛ ሲመጣ እንደዚህ ጫማ፣ ልብስ፣ ሽቶ ምናምን ብዙ ነገር ሽጫለሁ ከብዙ ሰው ጋር ፈተኑለ እነሱ ናቸው እኮ ኤቭሪቲንግ። ምግብ እዛው ትበላለህ፣ ምን ትበላለህ፣ ከዛ ደሞዝ ይዘህ ትመጣለህ። በጣም አሪፍ የምትኖረውን ኑሮ ትኖራለህ። ሌላ ሀገር ትሄዳለህ፣ አልጋ ይያዝልሃል፣ ቁርስ፣ ምሳ፣ እራት ትበላለህ፣ አልጋ ይያዝልሃል። እዛ ስትጨርስ በ15 አንድ ባዛር 15 ቀን 16 ቀን ማክሲመም የመግቢያ ቀን አለ፣ ከዛ የመውጫ ቀን አለ። ካሰብሱ ስትል አንድ ሀገር ላይ 18 ቀን 20 ቀን ትቆያለህ ማክሲመም። በቃ ትሰራለህ። ጥሩ ነው ብቻ 3-4 ባዛር ከሸቀል ቆንጆ ነው። እና ነጋዴ መሆን በጣም ቆንጆ ነገር ነው። ለኔ መክሊቴ ነው ብዬ አስባለሁ። ግን ስወጣ ነጋዴ ሆናለሁ ብዬ አላስብም። በሆንም ግን አሁን ለምሳሌ የሆነ ያሰብኩት ነገር አለ። ያ ነገር ካልተሳካ ቀጥታ ላይ ነጋዴ ነው የምሆነው። በጣም ነው ሳይዶ ላይ ምናምን የምትይው ሰው ካለ ሚስ ፈንዲሻን ታውቃታለህ? ቲክቶከር ነች ሚስ ፈንዲሻ። ሚስ ፈንዲሻ ነጋዴ ነች። እንደው ዱባይ ምናምን አይ ሚን ቻይና ሱቅ የከፈተችው ብቻው ከመጀመሪያ ጀምሮ ቪዲዮዋን እሷም አሁን ንግድን ፕላን ቢ አድርጋ ያሰበች ሰው ነበረችና በዛ ነገር በጣም ሰክሰስፉል ነች። ሰክሰስፉል ትሆን የቻለችው ምክንያት ሪስክ ቴከር ስለሆነች ነው። ገባ? ምንም ነገር ለማድረግ ስለማትፈራ ነው። አንዳንዴ ዜሮ የሆነ ነገር ላይ ኢንቨስት ማድረግ ማለት በጣም ትልቅ ከባድ ነገር ነው። እሷ ያን ነገር አድርጋ አሁን ላይ ቻይና ላይ ራሱ የሆነ ሱቅ ያላት ሰው ነች። ያቺ እንትን ሆነች እንዴ? እሷ ፋርም ላይ ምናምን እሷ በረከት ገበሬዋ ነች። እሷ በረከትንማ አውቃታለሁ። በረከት ነች እሷ። ሚስ ፈንዲሻ ቲክቶከር ነች። እዚህ በኋላ አሳይሻለሁ። የአፍተር ቪዲዮ እናያለን። ከዜሮ ነው የጀመረች። ከሼን እያመጣች በራሷ ላይ እያደረሰች ምናምን ነገር ዴሊቨሪ እያደረገች ምናምን ይጀምራል። አሁን ሰክሰስፉል ሆናለች። ቻይና ላይ ሱቅ አላት። ከቻይና እቃ ስትገዛ በሷ መግዛት ትችላለች። ሂማኒሮች ታስመጣለች፣ ኮንቴነር ትልካለች። ስቲል አሁን ላይ በጣም አሪፍ ላይ ነው ያለች። ፖርት ኤክስፖርት ነው የምትሰራ። ሚስ ፈንዲሻ በጣም ፈላ ነች።
ጩጬ ናት ወይስ? እድሜዋን ተናግራ ይሆን አላውቅም። ባለፈው ከኛ ትበልጣለች። አክቹሊ 25 26 ብትሆን ነው። አላገባችም። አዎ ቀስ በል አንተ እንዴ። የትርፍ ጊዜሽን ምናምን በብሮ የምታሳልፍ? ያው ካለኝ ፓኬጅ ሶሻል ሚዲያ ከሌለ ያው ፊልም አለው። ብዙ ጊዜ እዚህ ግቢ ከመጣሁ በኋላም ፊልም ተመልካች ሆኛለሁ። ሌላ የለም። አሁን የፊልም የሁላችንም ፊልም ሆነ ነው እንዴ? አይ እኔ ኳስ በትርፍ ጊዜው ለምሳሌ አንተ ወጥተህ ኳስ ትጫወት ትችላለህ ከጓደኞች ጋር ምናምን ነገር ያንን ነገር ነው አሁን ሰዓት እያደረኩ አይደለም። ማድረግ የምችልበት ሲቹዌሽን ላይ ስላልሆንኩ ያደረኩ አይደለም ያንን ነገር። አሁን አንተ ለምሳሌ ክላስ ጠዋት አላችሁ አሳት ግን ፍሪ ነህ። ያን ፍሪ ታይም በፊልም ነው የምታሳልፈው? ፊልም ላይ ይቻላል፣ ሶሻል ሚዲያ ልጠቀም ይችላል። እንደዛ ላደርግ ይችላል። ሌላ ስራ ከሌለኝ እንደዛ ነው ላደርግ የምችለው። ብርና ሰዓት ሁለቱ አስፈላጊና ማኔጅ መደረግ ያለባቸው ነገሮች ናቸው። እነሱን እንዴት ነው ማኔጅ የምታደርጋቸው? አሁን ጥያቄ ጠይቄ ነው የሚባለው። ስለዚህ አሁን ምንም ነገር ላይ አሁን አንድን ነገር እኔ ማበላሸው ነገር በር ላስተካክል ይችላል። ታይም ግን የሆነ ጊዜ ያለፈ ማለት በጣም ከባድ ነገር ነው። ገንዘብም እንደዛው ሉዝ አደረከው ማለት ድጋሚ ለማምጣት ድጋሚ የመጀመሪያ የበላውን አፈር ድጋሚ መብላት አለብህ። እድል ደግሞ አንዳንዴ አንድ ጊዜ የሚባልበት እንትን ነገር አለና ታይምና ገንዘብን ማኔጅ ማድረግ ያለብን። አሁን ለምሳሌ ገንዘብን ስታመጣው የምታመጣበት መንገድ አለ አይደለ? ስታጠፋው ደግሞ ያንን ነገር ነው ማሰብ ያለብን። እንዴት አድርጌ ያመጣሁት ገባ? የምታመጣበትን መንገድ ስታስብ የምታወጣበትን መንገድ ታስባለህ። አንዳንደኛ ሰዎች ችግራችን አሁን ለምሳሌ እንዳልኩ ገንዘብ ላይ ያለን አመለካከት ስለ እናት አባት ገንዘብ እንዴት አድርጎ እንደሚልኩልህ አታውቅም። ስለዚህ አንተ እንደፈለግህ ልታደርግ ትችላለህ። እኔ እንኳን ከአባቴ ጋር ስራ ሰርቼ ስላዩ አባቴ እንዴት እንደሚያመጣ ስላወቅ ያቺን ነገር ገንዘብ እንዴት ማድረግ እንዳለብኝ አውቄያለሁ። አንድ ያን የገንዘብ አጠቃቀም ነው። የጊዜ አጠቃቀም ደግሞ አሁን ዩኒቨርሲቲ ላይ ዌስት ማድረገው ነገር አለ አይደለ? አይን ፈቅጄ ነው አሁን ማቆም ይችላል። ሁሉም ነገር በእጄ ነው። አሁን ይሄንን ነገር ጊዜን ሉዝ እያደረኩ ነው እዚህ ጋር ታይሚንግ። ስለዚህ በደንብ መጠቀም አለብኝ። አሁን ይሄንን ትምህርት እየተማርኩ ነው። በትምህርት የመስራት አላማ እቅድም የለኝም፣ ግን እዚህ እስከመጣሁ ድረስ የሆነ ነገር መያዝ አለብኝ። ጊዜን እያቃጠልኩ ስለሆነ የትንሽ ነገር ተጠቅሜ ወይም አውቄ የሆነች ኮንሰፕት ይዤ መሄድ አለብኝ ብዬ ስለማስብ ጊዜንም በአግባቡ መጠቀም ዋጋ ከፍለን እዚህ ጋር እስከመጣን ድረስ ሁላችንም ብዙዎቻችን ዩኒቨርሲቲ ተማሪዎች ምን አይነት ሁኔታ እንዳለን እናውቃለን። ስለዚህ ዋጋ ከፍለን እስከመጣን ድረስ ኮንሰንትሬሽን ሰጥተን በጥንቃቄ ሁሉም ነገር ማድረግ እንዳለብን አውቄያለሁ። እንደዛም ያደረኩም ነው ብዬ አስባለሁ። በትንሹም ያው ደካማ በሆንም በትንሽ ያንን ነገር እስከመጣው ድረስ ሰዓቴን በአግባቡ ተጠቅሜ ነው ብዬ አስባለሁ። በጣም ጥሩ። ብቸኝነትን እንዴት ትገልጸዋለህ? ብቸኝነት አንዳንዴ ጥሩ ነው፣ ሲበዛ ግን መጥፎ ነው። አባሽ ምክንያቱም ብቸኝነት ጥሩ ቢሆን ፈጣሪ ሁላችንም ቋንቋ ደበላልቆ ብቻ ማድረግ ይችል ነበረ። ስለዚህ ጥሩ አይደለም ስላለ ነው ለወንድ ሚስትን ፈጠረ፣ ለሚስት ልጆችን። ስለዚህ ብቸኝነት የሚባለው ነገር ተቀረፈ፣ ያንን ነገር ፈጣሪ ክሬት ሲያደርግ። ስለዚህ ብቸኝነት ሪኮመንድ የሚደረግ ነገር አለም። ግን አንዳንዴ ህይወት ላይ ብዙ ሰው ስታመጣ ብዙ ችግር ነው የምታመጣው። እንደዛ በሰው ልክ ችግር ይበዛል። ምክንያቱም እኔና እሱ 2 3 ነው 10 ሰው በህይወት ላይ ጓደኛ ለማድረግ ስታመጣ 10 አይነት ሰው ባህሪ ያለ ብዙ አይነት ችግር ላሳየት ፈጣት ይችላል። አንዳንዴ ብቻህን ስትሆን ደግሞ ራስን ታዳምጣለህ። እየሄድክበት ያለው መንገድ ልክ ይሁን ከራስ ከምታወራበት ጊዜ ታገኛለህ። ስፔሻሊ ደግሞ ብቸኝነት ጥሩነቱ ማንም አጠገብ እንደሌለ ሲሰማ ከፈጣሪ ጋር የሚያገናኝ ጊዜ ይኖራል ምናምን ነገርና ሪኮመንድ አላደርግም፣ ግን አልፎ አልፎ ብቸኝነት ኢምፖርታንት ነው። በሚያስፈልግበት ጊዜ የተወሰነ አንዳንዴ የሰው ልጅ ብቻውን ቢሆን ጥሩ ነው። አልፎ አልፎ ሁሌ ከሰው ጋር ሁሌ ጫጫታ ምናምን ከሚለም አንዳንዴ ራሱን ቢያዳምጥ የጥሞና ጊዜ ቢያገኝ ብቸኝነት አንዳንዴ ሪኮመንድ ይደረጋል። ጥሩ ነው ባይበዛ። እንግዲህ እናንተም እንደምታዩት እንግዳችንን የምንጠይቀውን የፓስቶንም ፕሬዘንቱንም ጨርሰን አሁን ደግሞ ወደፊት የምንሄድበት ሰዓት ደርሷል። የፊውቸሩን ጥያቄዎችን እንጠይቀዋለን። ለቀጣይ 10 ዓመታት ያሉ እቅዶች ምንድን ናቸው? እንደዚህ ብዬ ባልናገር ደስ ይለኛል። እንደዚህ ብዬ ግን አፍተር አሁን 10 ዓመት ነው ያልከኝ አይደለ? ከ10 ዓመት ወደዚህ ባለው 5ም 6ም ሊሆን ይችላል። በጣም እርግጠኛ ሆኜ በኮንፊደንስ የምናገረው 1 ቢሊዮን ነው። የምሬ ነው የምልህ። በጣም እርግጠኛ ሆኜ የምናገረው ነገር ማለት ነው። ሰው አሁን ያንን ነገር ተናግሬ እንደዚህ ምናምን ነገር ፕሮሰስ ምናምን ስላለው በአንዴ አሁን ለምሳሌ እንደ ፈጣሪ ፍቃድ ሁላችንም ይሄን ቪዲዮ እየሰራን ያለው ድጋሚ ለመገናኘት ነው። ፈጣሪ ሰላምና ጤና አብሮነት ሰጥቶን እንግዲህ እንድንገናኝ እግዚአብሔር ይርዳና ያኔ I'm sure 1 ቢሊዮን የምሬ ነው የምልህ። ካላገኘው ፈልገህ አገኘው
እኔማ እኛማ እንፈልጋለን። የምር ነው በሳቆ ቢዚ ሊሆን ይችላል ይሄን ነገር ፎርጌት ላደርግ ይችላል ምናምን ነገርና በጣም እርግጠኛ ነኝ የምነግርህ ቢሊየነር ነኝ። እናቴና አባቴ ይሄ እኮ አቤኔዘር የኔ ልጅ ነው ብሎ በኩራት የሚናገሩት አይነት ልጅ እንደምሆን በጣም እርግጠኛ ነኝ። ታኩራቸው እንደሆነ በቃ በሚገባ ያሳካል። አሜን ባንተ አሜን 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 አሜን። የሄድክበት ያለ መንገድ አለ። እንዴት ነው ሳይ በተወሰነ መልኩ የሆነ አሁን ለምሳሌ አንዳንዴ ሁሉም ነገሮች ሲነገሩ ጥሩ አይደለም ብሎ ይታሰብና የተወሰነች ጫፏን አይቻለሁ። በዛም ነገር ደግሞ እርግጠኛ ልሆንበት የቻልኩት ምክንያት የሆነ ከፈጣሪ ጋር ቃል የተገባባ ነው ነገር አለ። በዛ ነገር ባይዘይ ሰው ምናምን ሳይሆን ፈጣሪና ምን የኔን ነገር የተናገርኩት ወይም በራሴ አቅም አለኝ ብዬ የተናገርኩት ሳይሆን እሱ ያደርግልኛል ብዬ ነው የተናገርኩ ያለሁት። ሁሉም ነገር በእጁ ነው ብዬ ስላሰብኩ ነውና ያንን ነገርም በጣም እርግጠኛ ነኝ። ባይዘይ በጣም እርግጠኛ ነኝ 2023 2024 በቃ ለታይን ይችላል ሶሻል ሚዲያ ላይ ተፍተፍ እያልኩ ነው የሆነ ነገር ነው። አሪፍ ነው እንትን ነው ፈጣሪንም ለመጠየቅ እኮ ትንሽ ተፍተፍ ማለት አይ ነው እኮ እሱን ነው የምልህ። እሰራለሁ ጠይቀዋለሁ። ባይዘው ቁጭ ብለህ መጠየቅ ማለት ፈጣሪን መፈታተን ማለት ነው። እንዲህ ቁጭ ብዬ እኔ እንደዚህ መሆን እፈልጋለሁ ማለት በጣም ትልቅ መፈታተን ነው። ያው እኛ በክርስትና ላይ ታውቂያለሽ እንዶ ፈጣሪን ድንጋይ ይዞ ክርስቶስ ኢየሱስ ሰይጣን ምን አለው? ይህንን ድንጋይ ዳቦ አድርግ ብለህ ፈጣሪን ጠይቀዋለህ። ፈጣሪን ነገር ማድረግ አቅቶት አይደለም። ፈጣሪ ማለት በሁለት ዓሳና በአምስት እንጀራ 5000 ሕዝብ ያበላ ፈጣሪ ነው ያለውና ያንን ነገር አንድ ዳቦ ማድረግ ዛትስ ፖሲብል ነው ቱጋድ ማለት ግን ፈጣሪ አምላክን አትፈታት ምንም ነገር ሳይኖር አሁን ያን ነገር ለ5000 ሰው ያበላው የሆነ ነገር 5000 ሰው መብላት ስላለበት ግዴታ ስለሆነ ነው። ገባ? ይህን ክርስቶስ ጾም ላይ ነበር በሰዓቱ ምንም ነገር ማድረግ ስለማይችል ፈጣሪ አምላክን አትፈታተን ብሎ ይጠይቃልና ቁጭ ብሎ ፈጣሪ መጠየቅ ማለት ዳይሬክትሊ ፈጣሪ መፈታተን ነው። ስጠኝ ማለት ልጅ እንኳን ቁጭ ስጠኝ አይባልም። ሞክረህ ነው በእንትን ነው የሚመጣው አይደል? እንደ ሁሉም ነገር ነው። የሞከራችሁ ጠይቁ። አዎ ያለ ስራ ያለ እንቅስቃሴ የሚመጣ ሰክሰስፉል ጤነኛ አይደለም። እሱ ልክ አይደለም። ችግር አለ። አዎ ሁሉም ነገር በምክንያት የሚያደርግ ቶሎ የመጣ ቶሎ ይጠፋል አይመስልሽም? ድንገት እኔ እንጃ እሱን አላውቅም። ስላላየሁ አልመጣልኝም። እኔ የሆነ ከሌላም ሰው ቶሎ አግኝቶ ያጣ ሰው ላቅ እችላለሁ፣ ግን ብዙም እንደዚህ ሀብ ነው አይደለም። ምን ሳይታሰብበት ወይ በፕሮግረስ ያልመጣ ነገር እሱ ነው የምልሽ። አሁን ያልኩሽ እሱን ነው። ቅድም ያልኩ ሲመጣ አንድን ነገር እንዴት እንደመጣ ስታውቀው ስታጠፋው እንዴት እንደመጣ ትጠነቀቃለህ። አየህ ዝም ብሎ የመጣ ነገር ዝም ብሎ ሊጠፋም ይችላል። ሶ አሁን በስራ ማመጣውን ነገር እንትን ላደርግ ይችላል እና በቃ አምሹ ባይዘ በጣም የምናገር ነገር ፈግተህ ያመጣው ነገር ራሱ የሆነ ፌል ቢያደርግ ድጌ ለማለፍ ራሱ ትችላለህ። አሁን ብዙ ጊዜ እንደው ሲባል ከሀብታም ድሃ ይሻላል ገንዘብ ነው የሚባለው። ሀብታም እንዴት ገንዘብ እንደሚያመጣው ስለሚያውቅ ነው ያን ነገር የሚስቆጠቆጠው። ሰርቶ ምን ብሎ ቆፍሮ ፈልጦ ሊያመጣው ይችላል። ታውቃለህ ያን ነገር ሰው አንዳንዴ አትፈርድም። እዛ ቦታ ላይ እስካልሆንክ ድረስ ያው እንትን ትላለህ፣ ግን በቃ ምን አይፈረድባቸውም። የመጡበት መንገድ ነው። ገንዘብን እንደዛ የሚያደርጉ ሰዎች ላይ አለመፍረድ ነው ማለት ነው። አለመፍረድ ነው። ዝም ብሎ ጀጅ ከማድረግ ቦታው ላይ መጀመሪያ ማየት ያስፈልጋል። ስለዚህ ያ ቦታ ላይ ለማየት ግዴታ መስራት ያስፈልጋል። ያን ቦታ ላይ ቴስት አደርጋለሁ እያልክ ሳታስብ ሚሊዮነር ትሆናለህ ማለት ነው። መስራት አስፈላጊ ነው። አሜን። ሚሊዮነር 5 ዓመት በኋላ ሚሊዮነር፣ ከ10 ዓመት በኋላ ቢሊዮነር በቃ ኢንፊኒቲ ነው የሚባለው። አይቆምም ነው በቃ ኢንፊኒቲ ነው። መኖር የምትፈልግበት ሀገር ምርጥ ምጥራት ከዚህ ፊትም አንስቼ ላይቻለውና ገንዘብ ካለ አሁንም ቢሆን እነግራለሁ። ገንዘብ ካለ ኢትዮጵያ ውስጥ እንደ ኢትዮጵያ ለመኖር የሚቸገር የለም። ገንዘብ ካለ ማለት ነው። ሀገራችን ላይ ያሉ ሰዎች ብዙ ነገሮች ልናይ እንችላለን። በቃ ገንዘብ ካለ ምንም ነገር ኢትዮጵያ ውስጥ ሶልቭ ማድረግ ትችላለህ። አትቸገርም። ምንም ማትን በጣም ለመኖር ትመቻለች ኢትዮጵያ። ሌግዠሪ ነች። ስዊዘርላንድ ምናምን ውጪ ፓሪስ ሮም ምናምን እንላለን እንጂ ኢትዮጵያ ብዙ የምናይበት ቦታ ሊኖር ይችላል። ባይዘው ትራቭል ማድረግ ግዴታ ገንዘብ አሁን እንዳልኩሽ ቢሊዮነር እስከሆንኩ ድረስ ብዙ ቦታዎችን ሄጄ ማየት ፍላጎት አለኝ። እኔም ከጓደኞቼ ጋር with my family ብዙ ቦታዎችን የማየት አቅድም አላማም አለኝ። ግን ለመኖር ኢትዮጵያ ኢትዮጵያ ውስጥ ነው የምኖረው። ሐዋሳ በጣም የምኖር ደስ ይለኛል። ቢች አልኩኝ። ቢች ሚንስ ባህር ዳርቻ ለማለት ፈልጌ ነው። ሐይቅ ዳር አካባቢ የሆነ ነገር ቤት ኖሮኝ ምናምን ነገር ሰንሻይንን ማታ ያን ሰንሴት እያየሁ ጧት ደግሞ ያየው ብኖር ደስ ይለኛል። ቶታሊ በቃ ገንዘብ ያለው ሰው ገንዘብ እንዳለው ኢትዮጵያ ውስጥ ለመኖር የሚመች ሀገር የለም። ገንዘብ ካለ በጣም ኢትዮጵያ ምቹ ሀገር ነች ለሀብታም።
ለደሃ ነው የማትሆነው ኢትዮጵያ። እኔ ራሱ ዞሬ እዚህ መኖር ምን ሰብስበ ሁሉም ሰብስቦ ወደዚህ መምጣት ያለበት። የሰው ሀገር የሰው ነው። ማንም ሰው በሄደበት አካባቢ ባዳ ነው። ስትኖር ልትላመድ ትችላለህ። መላመድ ነገር እንዲሰማ ሊያደርግ ይችላል። ቤተሰባዊነት እንዲሰማ ባዳ ነው። ዘፈን ነገር አለ። የሰው ሀገር የሰው ነው ማለት። እኔ ዘፈን አልሰማም። ለዛ ዲያስፖራዎች ሊሆን ይችላል ቤቢ ከ12 በኋላ ወይ 20-30 ላይ አቤኒ የት ይደርሳል እና ምንገናኝ ይመስላል? ሁለተኛውን ኢንተርቪው ስናደርግልህ የት ደርሰህ ምናገኝ ይመስላል? ያው እንዳልኳችሁ በዛ ሰዓት አምቢኒር ሶ ይሄንን ገባኝ። ያው ይሄንን ኢንተርቪው ነው ድጋሚ የምናደርገው የሆነ ውጭ ሀገር ላይ ሊሆን ይችላል። እንዴ ታርቻችሁ ኢንቫይት አድርጋችሁ ኤፊል ታወር ስለ ይሄንን ኢንተርቪው ልናደርግ እንችላለን። ሜቢ አይታወርማ ሰው ስላለ አይመች ግራውንድ ላይ አረ እንት ማድረግ ይቻላል። ማይዘው ለባላንዶር ይዘጋጃል፣ ሰው ይወጣል ምናምን ነገር ሴታፕ ማመቻቸት ይቻላል። ሰው እንዳይመጣ ማድረግ ይቻላል። የአንድ ቀን ሙሉ ማንቸስተር ያገ ጀስታ ገንዘብ ካለ ኤቭሪቲንግ ኢዝ ፖሲብል። ሰው ምንም ነገር ይቻላል። ሰው እንደዛ ልናደርግ እንችላለን። ምን እንደሆነ ታውቃለህ? እሱ አስተሳሰቡ ነው። ምን እንደሆነ ታውቃለህ? አሁን እኔ ሰዋራ ምስቅ ምናምን ቪዲዮ የሚያይ ሰው ምናምን ፈል ያደርግ ይችላል። ሰው ያ ቦታ ላይ የሆነ ራሱ ፖድካስት ምናምን ሰምቻለሁ። አንተ መጀመሪያ ስትሰራ ሙድ ይዝብሃል ጀማው ምናምን፣ ከዛ በኋላ የሆነ ስኬት ላይ ስትደርስ ያመሰግናል፣ ያጨበጭባል ካሉ ቡቲክ ያ በቃ ሲጀምር ምን ብሎ እንደተጀመረ ሜምናን ልዋጭ ምናምን ቆራለው ምናምን አሁን እንደ 150 180 ሚሊዮን ቪው ኢንስታግራም ላይ በለበሱ እስከማገኝ አሁን እሱ አናዘር ሌቭል ሶ እንደዛ ስትጀምር ማንም እንትን የሚያደርግ የለም። ይስኩ ባህልና አቃ ማንም ኬር አያደርግም። እሱ ነው የሚለው። አዎ ደግሞ ጥሩ ነገሩ አሁን እኔ እንዳልኩ የዛን ጊዜ እንገናኛለን ብያለሁ። አሁን 2-3 አመቱን የሆነ ፕራይቬት የሆነ ነገር ስለምሳሌ ከሰው ርቄ ምናምን ነገር ባንዴ ራስን ሻይ ለማለት አቀል ላይክ አዲስ አበባ አመት ሙሉ ዝም ብሎ መስከረም ድረስ ብቅ እንደሚለው ባንዴ ከች ብዬ ቢሊዮነር ብዬ ለመናገር ነው ፈልገው ሰርፕራይዝ መሆን ነው። ሰው ላይ በቃ ሰርፕራይዝ ማለት ፍንድት ማለት ነው። እንደዛ ነው ፍላጎቴ። አሁን እኮ የዛኔ እኮ የሆነ አሁን እንትን የሆነ ስፔሲፊክ አርጋ አልነገርከንም ማለት አሁን ፋሚሊ ስንት ልጆች ይኖራል ምናምን ነገር። ከዛ አሁን ስለ ብሩ ነው እያወራ ቢሊዮነር ሆናሉ እንጂ እንደዚህ ኦኬ ቤተሰብ ምናምን እንዴት ነው ታውቃለህ? ያው ልጅ እግዚአብሔር ስጦታ ነው፣ የፈጣሪ ስጦታ ነው። ቢችል ብኖረኝ አሁን ቢሊዮነር ልጅ ምን በልቶ አድጋሚ ነገር አያሳስበኝም። አንዱ ነው ስላስተምር የሚለው ነገር ነው ስለዚህ ብችል 4 በቂ ነው ብዬ አስባለሁ። ግን ከጨመረ 6 አርጉ እስቲ ልጅ ብዬ አስባለሁ። ያው አጂ ኢቭን ምናምን ነው ኦዳ ይቅርብኝ ስለ ባላንስ እንዲሆን ፈልጋለሁ። ገባ 4 6 ወይ ደስ ይለኛል። ፈጣሪ አይተው 5 ካደረጉ ሙዴን እንደ ችግር የለውም እኮ አይነስ ብቻ ከ4 አይነስ። ስለዚህ ከ4 አይነስ ምክንያቱም ታላቋ ወይ ሴቷን አግብታ ላጥካለች ወትቀሩ ማለት ነው። ቤቱ ባዶ ነው ስለ በቃ 6 5 ከ4 አይን ከዛ በላይ 4 እና ከዛ በላይ በቃ የለውም ሊሚት ቲፒ የለውም ይላል። በቃ ይሄድ በቃ እስከፈለግን ብሩ ግን ይወስነዋል፣ ያለ ሀብት ይወስነዋል። ልጆችን ለማሳደግ አይደለም አይወስነውም። ግን አሁን ለምሳሌ ብዙ ጩጬ ኢንካም ያላቸው ሰዎች 8-7 ልጅ ሲያሳድጉ እናያለን። ልጅ የሚያሳድገው ፈጣሪ ነው። ባይዘው ወይ እኛም እናደግ ስለ ቢሆነ ገንዘብ ቢኖራቸው የተሻለ ህይወት ይኖራቸዋል። ምንሰም ገባ እኔ ባደኩበት መንገድ አይደለም የሚያድጉት። ገባ የሆነ ሌግዠሪ የሆነ ነገር ያደረጉ ምንም ነገር ያደረጉ ይኖሩ ይችላሉ። እኔ አሁን አቤኔዘር ነኝ፣ እነሱ ግን የአቤኔዘር ልጆች ናቸው። እኔ አማኑኤል ልጅ ስለሆንኩ ነው እንደዚህ በእነዚህ ህይወት ያለፍኩት። እነሱ ግን የአቤኔዘር ልጆች ስለሆኑ የሆነ ነገር እንዲነካቸው አልፈለግም። ባይዘው አንድ ነገር የምልህ አሁን እኔ የነገርኳችሁ ቢሄሩም ልጆቼ ምናምን ነገር ፈጣሪ ምን ይፈልጋል መሰለህ? ክሊር የሆነ ኢሜጅ ይፈልጋል። ስለ ፊውቸር ምን ነገራችሁ ነገር ማለት አንተ ክሊር የሆነ ኢሜጅ ክሬት አድርገው ስትኖር በቃ አንዳንዴ ኢማጂን አድርግ ተኝተህ ምናምን ሜዲቴት እያደረግ ኢማጂን በቃ አሁን ልጆቼ እንዳልኩኝ 6 ልጆቼ በዚህ ጋር እና በዚህ ጋር አስተቻውን ነገር ሁለቱ ግን ሲያጡ አቤት ወልዶ ማረፍ ምናምን የሆነ ኢማጂን ማድረግ ያስፈልጋል። እስኪ ውድ ላይ ምናምን ነገር ባለቤት ነጭ ለብሳ ቡና ስታፈላ ነው ኢማጂን አድርግ በቃ ስለ ያንን ነገር በጣም 100% ሹር ነው ኢማጂን ካረክ ይሰጣል። ገልጻው ክሊር ኢሜጅ በቃ ካለ ምንም ነገር ማድረግ ትችላለህ።
ጧት እንዲህ ለጥፍና ግድግዳ ላይ ከእንቅልፍ ስትነሳ ለጥፋለሁ። ወይ አሁን ገብቼ 10 ቢሊዮን ብር ብዬ ሁሌ ጠይቆ ፈጣሪ የልብ መሻት ይሰጣል። ኖርማል ነው። ትሰራለህ፣ ታመጣዋለህ። ምንም ነገር ፖድካስታችን ሞቲቬት አደረገው። አይ ምንም ነገር የሰው ልጅ ከለፋ ከጣረ ካሰበ ካቀደ ምንም ነገር ማድረግ ይችላል። የትም መድረስ ይችላል። ሁሉም ሰው ያሰበውን ነገር ከማድረግ ወደ ኋላ አይልም። ሁሉም አይ እና በጣፋንታ ታምኛለሽ? ስለ ምን አለ መሰለህ ጣፈንታ ብቻውን ምንም ዋጋ ጣፈንታዬ ወደ እኔ ይመጣል ብለህ ማሰብ ትንሽ ከባድ ነው። ይኸውልህ ስለ ጣፈንታ እንጃ ጣፈንታ መቀየር ትችላለህ አንተ። በቃ አሁን ለምሳሌ ጣፈንታ ምንድን ነው ሲጀምር አረ መቀየር ትችላለህ። አሁን ለምሳሌ የኔ ጣፈንታ ደሃ መሆን ከሆነ ያ መቀየር ይችላል ብዬሽ ነው። እንደዛ መሰለኝ። ያው አሁን አንተ እንዳልከውም ኢማጂን እያረከውም እንዳለው ቢሊየነር እንደምትሆን ወስነሃል። አሚን በቃ ይሆና እንትና ከፈጣሪም ጋር ይሁን በቃ ጨርሳል። ያንተ እጣ ፋንታ ድህነት ቢሆንስ ብሎ የተጻፈው በቃ ይሄንን ታምናለህ? ይሄ ደሃ ነው የተጻፈው ወደ ቢጻፍ ምን ትላለህ? አይነት ይሄ እኮ ሃይማኖታዊ ነገር ሆነ። እጣ ፈንታ ያለ ሰርቼ የማመጣው ነገር ነው። ባይዘው በእምነት ነው የሚገኘው። የሆነ ኧረ እናንተ እንዴት ነው ታውቃለህ? አይደለም እዚህ ሁሉም ሰው ይሄ እኮ አሁን ሃይማኖታዊ ነገር ነው ታውቃለህ። ፈጣሪ የሆነ ሳይሆን እጣ ፈንታ አሁን የሆነ የለም። እንደዛ የምታስቡ ከሆነ የለም። ሰርቼ የማመጣው በሃርድ ወርክ በእምነት የሚመጣ ነገር ነው። ስለ አለ የራስ የሆነ እዛ ጋር አለ ከሱ ጋር በቃ የሆነ እባክህ ሰርተህ ነው የምታመጣው። የለም ነገር ተሰርቶ የሚመጣ ነገር ነው። አንድ ሰው አግኝቻለሁ። አዎ ስለ እኔ ተኝቼ የማመጣው ነገር የለም እንጂ በቃ እምነት ይኑርህ፣ ስራ ትሰራለህ። ሰክሰስፉል ለመሆን ባይዘው አንደኛው ነገር እምነት ከእምነት ቀጥሎ ውስጥ ንጹህ መሆን አለበት። ክፋት የሚባል ነገር ካለ ሰክሰስፉል በፍጹም አይመጣም። ምቀኝነት እያሰብክ አንተ እኔን ለመብለጥ ሰው የምትሰራው ትላንትና ለማሻሻል ነው። እኔን ለመብለጥ የምትሰራ ከሆነ መቼም ሰው አትሆንም። መስራት ያለብን ከትላንትና ጋር ነው እንጂ ኮምፒቲሽን በጣም የሰው ልጅ የሚገለው ኮምፒቲሽን ነው። ኮምፒቲሽን ውስጥ ከገባው 4 መኪና ስትገዛ ካንተ ስለሆነ 4 ልገዛ 5 ልገዛ ይችላል። 0 ገባው ማለት ነው። ገባ ከአንተ ጋር ኮምፒቲሽን መጓዝ ሳይሆን ከትላንትና ጋር ነው። ትላንት አቤኔዘር ድርጅቱ የ3 ቢሊዮን ብር ነበር። ዛሬ በዚህ ዓመት ስንት አገኘ ምን አገኘ የሚለውን ነገር ነው ማሰብ ያለብን እንጂ የሱዲ ጫማ ኤክስፖርት ኢምፖርት ስለሚያደርግ ከኔ ቆዳ ልኮ ቱርክ ስለሚያመጣ ብዙ አግኝቷል ያንን ስራ መስራት አለብኝ ብዬ ማሰብ የለብን። ኢትዮጵያ ውስጥ ትልቁ ችግር ሰው እንዳያድግ የሚያደርገው እዚህ ጋር እርጥብ ስከፍት አንተ እዚህ ጋር ሻይ ነው መክፈት ያለው እርጥብ በሻይ እንዲባል። እዚህ ጋር እርጥብ ሲከፍት እዚህ ጋር እርጥብ ትከፍታለች። እሷ 50 ሺህ እዚህ ጋር 40 ሺህ ትሸጣለች። ይሄ ነገር ምንም እንዳናድግ የሚያደርገን ነገር ቡቲክ ነው። እዚህ ጋር ከፈት መደረው የሚከፈታል ቡቲክ ሰፈር ነው። አሁን ለምሳሌ አዲስ አበባ ቤተል ብትሄድ እንዳለ ሱቁ ዘሴም ነው። እኛ አካባቢ አውቶት የሚባል አካባቢ እንዳለ አንድ ሞል ላይ 30 ልብስ መሸጫ ምን ማለት ነው? ምንም ጥቅም የለውም። አሁን እንዳልኩ እዚህ ጋር እርጥብ ይኖር እዚህ ጋር ለምሳሌ ጌም ዞን በከፍት ምግብ አዞ ሲደርስ እኔ ጋር አንዱ ለሜዳ ይጫወታ ተጫውቶ ይገባል። በቃ እንደዛ ማቻቻል ነው ከሰው ጋር እንደዛ። አይ ኖ አም ናት ሹር ስቱደንት ግን እንደዛ አይነት ነገር ማድረግ ያለብህ ወስጃለሁ ግን እንደዚህ ማድረግ ነው የሚሻለው። እና ይሄ ምዕራባውያን እንደዚህ ነው የሚያደርጉት። እኛም እንደዚህ ብናደርግ ሞር ሰክሰስፉል እንሆናለን ብዬ አስባለሁ። አንዳንድ ነገሮችን ስንከፍት ምን ያህል ያዋጣል፣ አጠገቤ ያለው ንግድ ደግሞ ባይዘው እሱ የከፈተው ነገር ለኔ በጣም ጥሩ ጥቅም አለው። ገባ ከሱ ጋር የተያያዘ ነገር ከምከፍት የሆነ የሚደጋገፍ በቃ እንደዛ ነው ገባ የሆነ ነገር አቀላልልኝ ማለት ነው። ከእንደዛ ነው ማድረግ ያለብህ። እንደዛ ብናደርግ የተሻለ ደረጃ እንደርሳለን። ኮምፒቲሽን ውስጥ መግባት ጥሩ አይደለም። ከትናንታችን ጋር ራሳችን ኮምፔር ማድረግ ያለብን። እንደዛ ካደረግን ሰክሰስፉል እንሆናለን። እንዳልኩሽ ደግሞ ይሄ ምቀኝነት የሚባለውን ነገር ማስበር ያስፈልጋል። እሱ ክሊር መሆን አለብን። እኔ እስካሁን እዚህ ጋር ምንም ነገር የሌለኝ ምቀኛ ስለሆንኩ ሊሆን ይችላል። ሰርቼ ሆናለሁ ሰክሰስፉል ባልሆንኩ ምቀኛ ሆኜ ነው። እሱን ልንገር አሁን እንዳልኩ ያልኩትን ነገር ካላሳካው ውስጥ ያለው ምቀኝነት ነው። ያን ነገር ጉትቶ ወደኋላ ያስቀረኛል ነገር ስላለ ነው። ምቀኝነት በጣም መጥፎ ነገር፣ ወደኋላ የሚስብ ነገር ምቀኝነት። ስለዚህ የጋኔና አንቺው ተስማምተናል። የለም ሰርተህ ነው የምታመጣው። አሁን ባይባል ነገር ትጠይቃለህ፣ ትሰራለህ፣ ማች ያደርጋል፣ ታገኛለህ። ከእምነት ጋር 100-0 ዋናው ቅድሽ በሳካ ፕላን ያለሽ? አዎ እንደነገርኩሽ ቅድም ነጋዴ ይሆናለሁ ያለው አሁን ያላሰብኩት ነገር አሁን ያልነገርኳችሁ ነገር ባይሳካልኝ በጣም ጎበዝ ነጋዴ እንደምሆን እርግጠኛ ነኝ።
አክተር ነጋዴ እንደ እንትና ማን ነበር የስሟ? ማን? ፈንዲሻ። ሚስ ፈንዲሻ በቃ እሷ እንትን ነች ብያለሁ። በቃ አይዶሌ ነች እሷ አሁን እንግዲህ ያንተ ብሌነር ሆናለሁ ብላ በቅድ በቅድ ለም እዛው ነው መሰለኝ መድረሻ። በቃ ታርጌቴ ነው በጣም ስለ ቢሊየነር በኢትዮጵያ ብር በኔ ሰክሰስ ሆኜ ቢሊየነር እስኮን ድረስ ያው የኛ ሀገር ገንዘብ እየለበት ያለበት አካሄድ ያለ ያኔ ከረንሲ ሞተር ሊሆን ስለሚችል ቢሊየነር መሆን ግዴታ ነው ብዬ ስላሰብኩ ነው። ኤቭሪቲንግ በነፃነት ማድረግ ስለምፈልግ ያየሁትን የተመኙትን ነገር ማድረግ እፈልጋለሁ መግዛት ስለምፈልግ። ስለዚህ ቢሊየነር መሆን ነው ያለው አማራጭ አንድና አንድ ቢሊየነር ነው በቃ። ሲጀመር በኤም ራሱ ምንም አይስማማም የለም ጭራሽ እያልኩ ያለሁት እኔ አንተ ጋር ስታቀኝ በሚሊየነር አታቀኝ ነው ጉብ ስልብ በቢሊየነር ሆኜ የመጣው ነው ሰለብቄ ራሴን አንድ አታገኝ እየተናገርኩ ነው ባይዘው ይሄ እንኳንም ባይዘው ዛሬ ጠጣችሁ ሪከርድ አደረጋችሁ ይሄ ለኔ በጣም ጥሩ ነው። አመቱ ደረሰ ቼክ አደርገዋለሁ ይሄን ቪዲዮ እያየሁ በየቀኑ ባየሁ ቁጥር ተነስቼ ስተውስኪ ኤኒቲንግ በቃ I'm ready for anything like ፎቶውን ተለጥፋለህ ፎቶ ምንድነው ስዕል ነው ያለው ምን ነበር ማለት ነው 10 ሚሊዮን ብር እዚህ ቪዲዮ አንነት ያ በቃ ሰው ብዙ ሞቲቬት የሚያደርገኝ ነገር አለ ደግሞ ከዛ በላይ ፈጣሪ እግዚአብሔር አምላክ አብሮኝ እንዳለ ሳስብ ያ ደግሞ ከምንም በላይ ለኔ ሞቲቬት የሚያደርገኝ ነገር ሁሉ ጊዜ ፈጣሪ አብሮኝ እንዳለ ሳስብ that's big motivate for me ገባ በቃ ቢሊየነር ነኝ እኔ ይሄን አረሳም እናቴ እኔ ጨርሻለሁ خلاص እና ስለዚህ ማሊያ ነው ራስኪ ሻርፕ ነው የሚለውና የ2000 ስንት ነው 2000 ሳይሆን 1999 ማስታውሰው ነው 1999 ፋይናል ጌም ሙኒክን ካምባክ ሰርተው በፈርጊ ጊዜ የሶሉሽን እና የቤርካምፕ ጎላ በፈረንጆቹ ያን ጊዜ የተጠቀሙት ማሊያ ስለሆነ ሂስቶሪካል ማሊያ ነው ሂስቶሪካል ጀርሲ ነውና ያውን መግዛት ይችላል ነበር ግን ያ ትሬንድ ነው ስለ በዛ ነገር ምን ማለት ታሪክ አልተሰራም በዛ ማሊያ ወይ ቲም ቪወርም ወይ ስናፕ ድራገን እንደሆነ ይችላል ሶ ዚስ ታይምለስ ባይ ሂስቶሪካል ማሊያ ነው ይስሩደርኩት ነው እንደም እሷም አለች ብዙ በነ ሮኒ ታይም ምናምን ነገር ብዙ ተለብሷል እሱና ሮኒ ማሊያ ነበርኝ ሮኒ ማሊያ የማይሰር ደጋፊ ነበርኩ ያው ስንቱ ነው የአርሰናል ደጋፊ ነው ሆነ ነው ተቀይረና ማለት ያለው ነፍስ ታቃርሳን ነው ኳሳቅ እያደገ የሚያንስ ሰው ይላል አንተ ምን አሰልሽ በፋሚሊ ነው አያታችን እኔ አያቴ ጋር ያደኩትና ከዛ አያታችን ደግሞ ያው ሌላ ማክሶች ልጆች ምናምን ስላሉ አንድ ነገር ለአንተ ሲገዛ እንዳታዳላ ተብላ ለጀሞም ትገዛ ኦኬ ከዛ ለኔ የማይስተር ማሊያ ገዛችልኝ ከነቁምጦምና የሮኒ ነው ኤኦኤንና ለነሱ ደግሞ የአርሴናል ገዛችላችሁ ከዛ እንተራረባለን አርሴናል እንትን ኪቶ መስራል ማይስተር ኪቶ ፕላስተር ነው ፈላይ ያለ ቼልሲ ማካልሲ አዩ እንደዛ እንባባል ነበር መቃኔ ሁሌ ስነቁራቸው ከኔ ይልቅ ለነሱ ትኩረት ሰጥተው ነገር ኦኬ አሁን አንተ የሆነ የአንድ ተቃራኒ ተፎካካሪ ምናምን ስትሆን ከራስ በላይ ያኛውን ታውቀዋለህ በቃ የዛን ክፍተት ፍለጋ ተሰጥተህ ታረጋለህ ምናምን ከዛ በቃ በጣም ከማይስተር ይልቅ አርሴናል ላይ እኔ ፎከስ ማድረግ ጨመረ ምናምን ነገር ከዛ ያ እነዛ ምገዛገዛቸው ልጆች ደግሞ ወደ እኔ መጡ ኦኬ ሶ ኤክስቼንጅ አደረጋችሁ ያ አርሴናል ገባ እውቀት እንትን ስናድግ ምናምን በቃ ስንበስል የየራሳችን ወሰናችሁ እንትን ነው በቃ አንድ ክለብ በመጥፎ የሚሆን በጥሩ ፎከስ ካበዛበት ካንተ በላይ ያንን ነገር ታውቀው ከሆነ በቃ ትሳባለህ ወደዛ ቀስ በቀስ እኔ እንደዛ ነው የጀመርኩት የቀጠልኩት ልክ አንዳንዴ እንትን ፎከስ ታርግ ተቃራኒ ላይ ባይዘው በጣም ብዙ ካንተ በላይ ያንን ታውቀዋለህ በቃ ከመጨረሻችን በፊት የቀረ ነገር ካለ የሆነ ጠይቁኛላችሁ ሳልናገር አይደለም የምትለው ኦኬ አንዳንድ ነገሮች አሉ አንተ አሁን ይሄን ቪዲዮ ፊውቸር ላይ ነው በእርግጥ ታውቃለህ እኛ የምንሰራው እና በፊውቸር ላይክ ያኔ ብትጠየቅና ይሄን ነገር በመለስ ብናገረው
ውስጥ ያለ የሆነ ነገር ከኖረ ትናገሩ ያስደስት። ባይ ዘ ወይ መጀመሪያ ጥያቄውን ስልክልኝ አይቼ ነበረን ጓደኛዬም ሲነግረኝ ሞር ኢንተረስት ኩዌስችን ነው ምናምን ብሎኛል። አሪፍ ብሎኛል እና አንብቤው አሁን እንዳልከው ያልተጨመረ በለመጨረሻ ላይ ጨምርክልኝ ያለ አይደለ ጊዜና ሰዓት አጠቃቀም ዳትስ በቃ ያንን ነገር ትንሽ ባትጨምረው ይሄና ይሄ ብዬ ነግረህ ነበርና ሶ ቶታሊ መናገር የምፈልገውን ነገር በሙሉ ተናግሬያለሁ። ስለጋበዛችሁኝ አመሰግናለሁ። የቀረ ጥያቄ አለ ብዬ አላስብም። አስበኸው መጣ ያልተጠየቀ የለ ሁሉንም ስለ መጀመሪያ እስኪ እንትን አይቼ ተመጣጣው ኤቭሪቲንግ ተጠይቄያለሁ ብዬ አስባለሁ። በጣም አመሰግናለሁ። እሺ ያው እንደምታዩት ጥያቄዎቻችን ያው ከፓስት ፕሬዘንት ፊውቸር አድርገን አምጥተናል። አሁን ግን ለመጨረሻ አንድ እድል እንሰጠዋለን እዚህ የሚመጣውን እንግዳችንን ማለት ነው ለ2030 ለሚያገኘው ለራሱ መልእክት እንዲያስተላልፍ የምንሰጠው እድል ጋር ደርሰናል። አቤኒ ለ2030 የምታገኘው አንተ መልእክትን አስተላልፍለት። ቢሊየነሩ አቤኒ የአቶ አቤኒዘር እንዴት ነህ? ሶሪ ቢሊየነር አቤኒዘር እንዴት ነህ? እንዴት ነህ? አቶ ካገባው በላይ በጣም አረግ ነው። ሰላም የ2030 ቢሊየነሩ አቤኒዘር እንዴት ነህ? ይሄ አሁን ያለው የምታየው አቤኒዘር 2018 ላይ ብዙ ነገር ያሰበ ቢሊየነር ለመሆን ያሰበ አሁን 2030 ላይ ደግሞ ያለው አቤኒዘር ቢሊየነር ሆነ ብዙዎችን እየረዳ በስር ብዙ ነገሮችን የምታንቀሳቀስ በእምነትም ጠንካራ እና ጎበዙ አቤኒዘር እንደሆንክ አምናለሁ። እዚህም ልደርስ ብዙ ለፍቻለሁና እኮራብሃለሁ፣ ኮርቼብሃለሁ። ሁሉም ነገር እንደምታደርገውም አምኜብሃለሁ። ስላደረግከው በጣም አድርጌ አመሰግናለሁ። በጣም በቃ ያው ለብዙዎችም አስተማሪ ሰው ሆነ እንዳለፍክ ብዙ ነገርን በህይወት እንዳየህ አምናለሁ። ትችላለህ እና እወደዋለሁ ማንነትን። በዚሁ ቀጥል። ከዚህም በኋላ ብዙ ነገሮችም ከ2030 በኋላ ብዙ ነገሮችን እንደምታደርግ አምናለሁ። ለብዙዎችም ብዙ አስተማሪ ሰው እንደምትሆን አምናለሁ። ብራቮ አቤኒ፣ ትችላለህ። ጀግና ነህ። ሁለቱም ቦዝ ነው። የዛሬው ቪዲዮአችን የዛሬው ግብደው ገስታችን ቢሊየነሩ ሚ እንኳን አይደለም ብላ ቢ ነው። ቢሊየነሩ አቤኒ ከ12 ዓመት በኋላ ብናገኘው ቢሊየነሩ አቤኒ እኛን አክብረ ስለመጣ እናመሰግናለን። ያው ላንገናኝ ስለሚችል ላይፋችን እዛና እዚህ ሊሆን ስለሚችል እንደዛ አይደለም። በምንም በ31ም ፕሮግራም ማኔጅ አድርጌ 2031 ላይ እንገናኝ እንችላለን። ችግር የለውም። ፕሮሚስ ስለሆነ እኛ ምንም አይነት ሁኔታ ላይ ብንሆን እኛ አንተን ኢንተርቪው እናደርጋለን። አንተ ምንም አይነት ሁኔታ ላይ ብትሆን ታደርጋለህ። በቃ የሰው ልጅ ነህ። ምንም በህይወት አዳር ያለች ነው። ጊዜም ስለማይኖረን እንመጣለን። ቤትም ከሆንክ ውጭም ከሆንክ አንቺ ደግሞ ቢለሽ ሲጀመር ቪዛ አስመጥተሽ እንመጣለን። መጀመሪያ ፈጣሪ ያው ሰላም፣ ጤና፣ አብሮነት፣ መቻቻል፣ መደጋገፍ ፍቅሩን ይስጠን። ምንም ነገር እንገናኛለን። እናንተም ስለጠራችሁ እጅግ አድርጌ አመሰግናለሁ። ጥያቄዎቻችሁ በጣም ቆንጆ ናቸው። በጣም ጥሩ ጥያቄ ነው። ለሚመጣውም ለእናንተም በጣም አሪፍ ነገር ነው። ይሄ ለነገውም እንዳልኳችሁ በጣም ሞቲቬት የሚያደርግ ነገር ነው። በዚሁ ቀጥሉ። ትልቅ ደረጃ እንደምትደርሱ አይ ሆፕ። ያው እኔም እንዳልኳችሁ እዛ ጠርቻችሁ ሳይሆን እናንተም ደግሞ በተሻለ ቦታ ይደርሳችሁ ጥሩ ቦታ ይጠርታችሁ እንደምንገናኝ ተስፋ አደርጋለሁ። ፈጣሪ እንግዲህ ሀገራችንን ሰላም ያድርግላት። ፍቅር፣ ጤና፣ አንድነት፣ አብሮነት፣ መቻቻል፣ መደጋገፉን ይስጠን። አሜን አሜን። እወዳችኋለሁ። አመሰግናለሁ። ምን አይነት እና መጀመርም ነበረብኝ። ትመርቂያለሽ አሁን? ኧረ እንዴ ጨረስን። ከዛ እኮ እንዴ መረባ እሱ የደሴ ሰው ስጠሩና ወሎዬ ስጠሩ ነው እሱ። አይ ለማንኛውም የዛሬው ቪዲዮአችን ይሄን ይመስል ነበረ። ትልቅ ትምህርት እውቀት እንዳገኛችሁበት ተስፋ እናደርጋለን። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ፒስ። እቺ ነገር አለ። ያ ካቻው እንግዲህ 2030 ላይ እንገናኛለን። 2030 ላይ እንገናኝ። በቢ እንዴ